ጨለማ ያወረሳቸውን እውነቶች ገላልጦ ብርሃናማው ነው ያው እንደ ከለሩ ቀደም ሲል እንደነገርኩ ማውጣትን ብቻ መሰረት ያደረገ የሥራ ኢንቫይሮንመንት የሥራ ካልቸር እንጂ ከዚያ ባሻገር የሆነ ሁሉ ጊዜም ቀደም ሲልም እንደዚሁ የተገናኘንበት ጊዜ ላይ ነግሬህ ሊሆን ይችላል ይመስለኛል በስተጀርባ ፍራንክ ካለ ሌላ ተጨማሪ ፍራንክ ያፈርሳል በስተጀርባ የፖለቲካ አጀንዳ ካለ በዚያ የፖለቲካ አጀንዳ ካተረፍከው በላይ ሌላ አጀንዳ ይዞ የሚመጣ ካለ እንደ ኪስ ነው ስለዚህ እሱም ያፈርሳል በተለያየ መልኩ እናይተናል ፍራንክ ይዟቸው የመጡ አካላት ፍራንክ ይዟቸው ሲፈርሱ አይተናል ስለዚህ ሐሳብን ብቻ መሰረት አድርገህ ደግሞ ስትሰራና ስትንቀሳቀስ አትፈርስም ባለመፍረስ ደግሞ ሀገር እንዳትፈርስ ትሰራለህ ማህበረሰብ እንዳይፈርስ እንዳይናጋ የመስራት እድልህ ሰፊ ይሆናል ስለዚህ ሌላ ጠላት መጥቶ ዝም ብሎ ባይፈርስን ለማፍረስ መጥቶ ምልህ ስጋ ለባሽ ከሆነ የሰው ልጅ አቅም በላይ ሆነ ነገር እስካልመጣ ድረስ በተለያየ መልኩ እዚህ ዓለም ላይ በመናየው መልኩ ወይም ደግሞ ሌሎች ጓደኞቻችንም ምንላቸው ወይም ደግሞ ያለማቸውም ገብተው ሲፈተፈቱ የነበሩ አካላት ትልልቅ ስቱዲዮዎች ገንብተው ሲሰሩ ነበር ግን ብዙም ሳይቆዩ ሲፈርሱ እንመለከታለንና ስለዚህ የማይፈርስ ሚዲያ ነው የገነባውት ከሚል መነሻ ነው ስሙ ይመጣ ምናልባት ከዚህ በፊት ራሳቸውን ቴሌቪዥን ጣቢያ የመሰረቱ ሰዎችም ነበሩ በራሳቸው ስም ቴሌቪዥን ጣቢያውን ሲጠሩ የነበሩ ምናልባት በኋላ ባይፈርስ ወደ ቴሌቪዥን ጣቢያ ሲያድግ ምናልባት ሀገርን የሚወክሉ ሌላ የሆኑ ስሞችን መሰየም አይሻልም ወይ በአንድ ግለሰብ ዙሪያ ውስጥ ያጠረ ስያሜ ከመስጠት ይልቅ በኋላ ብዙ ሰው የሚገባበት ሰፍቶ ለሀገር ደረጃ የሚበቃ ቴሌቪዥን ጣቢያ ከታሰበ ከራስ አካባቢ ወጥቶ ሰፋ አድርጎ ማሰቡ አይሻልም ነበር ወይ ባይፈርስ ሚዲያ ማለት ለሚሉ ሰዎች ምን ይላል ስሜና ባይፈርስ ማለት እንግዲህ እንደ ሚዲያ ያፈርሳል ይገነባል አይደል ስለዚህ አሁን አንተ ስሜነ ባይፈርስ ስለሆንኩኝ በዚህ ኮንሰፕት ውስጥ ሆነ ስላየው ነው የግለሰብ ስም ያረከው ባይፈርስ በራሱ የወል ስም ሊሆን ይችላል ሀገር እንዳትፈርስ የሚሰራ ነው ማህበረሰብ እንዳትፈርስ የሚሰራ ነው በነገራችን ላይ ባይፈርስ ሚዲያ ትልቁ ሞዴል አድርጎ የተነሳው አሁን የኮንስትራክቲቭ የሚዲያ ሞዴልን ነው ስለዚህ ኮንስትራክቲቭ የሚዲያ ሞዴል ደግሞ መገንባትን ትችት ሁሉ ከገንቢነት አኳያ እንጂ አንስቶ ከመፈትፈት ጋር የተያዘና ሌላ የተለየ ተልእኮ የሌለው ነው ስለዚህ በሆነ እንትን በነገራችን ላይ አሁን እኛን ስለማናቃቸው እንጂ ትልልቅ ኩባንያዎች ዓለም አቀፍ ኩባንያዎች ትልልቅ ምትላቸው እኮ የሰው ስም ናቸው በነገራችን ላይ እዚህ ጋር ሆነ ስለምትመለከታቸው እንጂ ትልልቅ ምንላቸው ዓለምን በጣም ያጥለቀለቁ የዚህ ኤሌክትሮኒክስ ምርቶች በለው የመኪና ምርቶች በለው አሁን ብራንድ የሆኑ መኪኖች እኮ የሰው ስም ናቸው ግን እኛ ሀገር ሲመጡ የሆነ የወል ስም ስለሚመስልህ እንጂ ስለዚህ ትለምደዋለህ የሚወል ስም መሆኑንና በሱ አስተሳሰብ መያዝ ነው የግድ የወል ስም እንዲሆን የሆነ አንድ የተራራ ስም ወይም የሆነ የጫካ ስም የአካባቢ ስም መጥራት ይቻላል በነገራችን ላይ የወል ስም ደግሞ ለማን ነው የወልነቱ የሚባልም ነገር አለ ለምሳሌ አሁን እኔ ከመሬት ተነስቼ ዝም ብዬ ጦሳ ቴሌቪዥን ብለህ እንደወል ጦሳ እዛ አካባቢ ላለ ነው እንትኑ ስለዚህ የወል ስምነቱ እንደ ርቀትህ እንደ ኮንቴክስት ነውና አሁን ላንተ እንደሱ ስለመሰለህ እንጂ ኤኒ ቦታ ላይ ብትሄድ ትልልቅ የተባሉ ኩባንያዎች ስም ናቸውና ምናልባትም ያባቴን ስም ደግሞ ወደፊት የሆነ አንድ የኩባንያ ስም ሆኖ በዚያው እንዲቀጥል የሚሆንበት እድል ደግሞ ከገጠመኝ የበለጠ አሪፍ ነው የሚሆነውና እንደዛ ነው የሚሆነው ወደፊትም ከስለ ነጻ ሐሳብ አባቱ እናንሳና ነጻ ሐሳብን እሱን የወለደውን ወደ ዋልታ አካባቢ እንመለስ ስሜን የሚታወቀበት ስሜን ሲነሳ እንግዲህ ዋልታ አብሮ ይነሳል ዋልታ ከተነሳ ማጋነን አይደለም ነጻ ሐሳብና ስሜን አብሮ የሚነሱ ነገሮች ናቸው ግን ያ ከነጻ ሐሳብ በፊትም
በበርካታ ዶኩመንተሪዎች የሚታወቀው ዋልታ ከነ ሎጎ ከነ ባሪያ ወፍ ከነ የሌሎች ነገሮችን ብዙ ትዝታላቸው ከዋልታ ጋር በተያያዘ ያ ተቋም ከስሞ ብዬ ተጠቀመዋለሁ ነው ቃሉን ወደ ሌላ ተቋም ሲሄድ እነ ስሜነም ሲሰሩ ነበር አብሮ የሆነ ነገራቸውም ጭምር ነው ወደ ሌላ አካል ሄደውና ይሄ ነገር እንዴት ተፈጠረ ስሜነን ሲሰማ የነበረው ስሜት ዘዋልታ አካባቢ የነበረው እንደባባቅ ደስ ይለኛል እኔ ተጠያቂ ናችሁ ብዬ ስለማስብ በነገራችን ላይ ያው አሁን ላይ እዚህ ጋር ቆመን አሁን እንደው ዝም ብሎ እንትኑን ለማንሳት ያህል ካልሆነ በስተቀር የነሱ አካል አይደለም ወይም ደግሞ አሁን ላይ ይሄን አስተያየት ስሰጥ እንደግለሰብ እንጂ እንትና እንዳይወሰድብኝ ነው የምፈልገው ከዚያ ውጪ እንግዲህ እንዳልከው በነገራችን ላይ አንድ መታሰብ ያለበት ከኔም መልቀቅ ጋር ተያይዞ ምናምን ከዚህ ከውደት ጋር የተለያዩ ነገሮች ሰማለሁ ግን ይሄን ቤታውን ስታየው ምናልባት ዋልታና ፋና ከተዋሃዱ ወይም ባንታ አጠራር ከከሰሙ ምናልባት አሁን ላይ ለኔ በግሌ መክሰሙ በሚል እኔም ወስደዋለሁ ምክንያቱም አሁን ተዋህደዋል የምትልበት ቤት ስትሄድ ቀድሞ የነበሩት የዋልታ ሰራተኞች እንደው ከቀደመው 10% እዛ ቤት አሁን ታገኛቸዋለሁ ይሄ በዚህ ሰዓት ላይ ብለህ ብትጠይቀኝ አይመስለኝም ስለዚህ ከሰመ የሚለው እንትን ገዢ ይመስለኛል ጥሩ ቃል ስለዚህ እኔ ይሄ ነገር ከመከናወኑ አስቀድሞ ኦሬዲ በስሜት ከዛ ውጭ መሆኔን ይሄ ቤት ያረጋግጥልሃል ምክንያቱም እንደምታየው ነው እዚህ ከላይ መታየው ነው እዚህ ቁሳቁሱን ጨምረ ስቱዲዮ ግንባታውን ጨምረ እንደዚህ ያሉ 3 ካሜራዎችን ስትገዛ ምን ስትል ከመሬት ተነስተ የሆነ ስለከሰመ በአንድ አፍታ በእኔ አቅም ላመጣው አልችልም ስለዚህ እንዲህ አይነት ስቱዲዮ ለመገንባት ቢያንስ ከኔ ጭምር የ4 የ5 ሰው የሥራ እድል ፈጥረህ እንደዚህ ለመቆየት ከአንድ አመት በላይ ሆነ ዝግጅት ይጠይቃልና የኔ ይሄን ስቱዲዮ መገንባት ከዚህ ኬዝ ጋር የሚያያዝ አይደለም ወይም አስቀድሜ የጀመርኩት ነውና ስሜቴም ከዛ አኳያ እንዲገናዘብ ነው ከዚያ ውጪ ዝም ብዬ ነገሩን ከላይ ሳይው በነገራችን ላይ ምን ተሰሩ ነበር የሚል ጥያቄ ነው መሰረታዊው ነገር ግን ምን መሰለ ስንሰራ የነበረው ምንም የምናቀው ነገር ስላልነበር ምን ሰራው ነገር አልነበረም ምክንያቱም እንግዲህ ግልጸኝነት መርሁ ሊሆን የሚገባው ለጋዜጠኝነትና ለሚዲያ ነው አይደለ ግልጸኝነት መሰረታዊ መርህ ነው ነገር ግን ይሄ አሁን ያልከው የመክሰምም ይሁን የውደቱን ጉዳይ ምንም የምናቀው ነገር የለም በግልጸኝነትም የተከናወነ አይደለም በሚስጥር ሲሰራ የቆየ ነው ካለቀ በኋላ ነው መድረክ ተፈጥሮ ማለቁን ሊነገረን የተሰበሰበ ነው እንጂ አሳታፊ አልነበርንም እኔ እንደውም ካሜራሩ ጋር በነበረኝ ቅርበት በተወሰነ መልኩ የተወሰነ መረጃ አግኝቼ ስለነበር የውደቱ ፖለቲካ የሚል አንድ መጣጥፍ አዲስ አድማስ ጋዜጣ ላይ አስነብቤ ነበር ከዚያ በኋላ እሱ በራሱ የፈጠረው የሆነ ብዙ መወዘጋገቦች የነበሩ ይመስለኛል ግን ያሞኖይ እውነቱን ነው እዛ ላይ ለመግለጥ የሞከርኩትና ከዚያ ውጪ እንግዲህ ካለቀ በኋላ ግልጸኝነቱ መሩ ሊሆን የሚገባው ሚዲያ ልታዋህድ ወይም ጋዜጠኞች ላይ ሪፎርም ልትሰራ ስታስብ ጋዜጠኞችን ሳታሳትፍ የሁለቱንም ተቋማት ሂደት በአግባቡ ሳታሳይና አስተያየታቸውን ሳትጠይቅ እንደዚህ አይነት ነገሮች ውስጥ ተገብቶ ካለቀ በኋላ ሲነግሩን መሰረታዊ ምክንያቱ የማርኬቲንግ የቴክኖሎጂ ምናምን የሰው ሀብቱን አጣምረን የተሻለ አቅም ያለው ሚዲያ ለማቋቋም የሚል ነው ኢትስ ኦኬ ሐሳቡ እንደ ሐሳብ ዝም ብለ ከላይ ስታየው ይመስላል ግን አሁን ላይ እንደተባለው አየር ላይ ስታየው ይሄ የተዋሃደውን ሚዲያ በይዘትም በቴክኖሎጂም በሰው ሀብትም በፊት ከነበረው ብቻውን ሆኖ እስከነበረው ይሻላል ወይ መንግስትስ ቢሆን እንደ አማራጭ ሁለቱንም ቢጠቀም የተሻለ አልነበረም ወይ ቢያንስ አማራጭ ቴሌቪዥን ኖሮ ብዙ የምትሻውን ነገር ማስፈጸም የምትችልበትን እድል ይፈጥራል ከዚያ ውጪ ያየሁት እንግዲህ
እንደገናም ከተገለጠ በኋላ ነገሩ ጉዳዩን ሲመሩ የነበሩትን ሰዎች ስንሰማ ወይም እንትን ስንል ቢያንስ ጋዜጠኞች አይደሉም ፖለቲከኞች ናቸው። ስለዚህ ቢያንስ እንግዲህ ሪፎርሙን ሲሰሩ የጋዜጠኛውንና የሚዲያውን መሰረታዊ ችግር መነሻ ያደረገ መፍትሄ አይደለም ማለት ነው። ስለዚህ መፍትሄውን ሲፈልጉ እንግዲህ እነሱ ወይም ደግሞ የነሱ ወዳጆች ተጠቃሚ ለመሆን የሚችሉበትን ችግር መጀመሪያ መፍጠር ይኖርባቸዋል። ስለዚህ ጋዜጠኛ ካልሆንክ ወይም ሚዲያ ውስጥ ካልሰራ መፍትሄ ተብለህ ስትመጣ መጀመሪያ መፍትሄ የምትሰጠው ችግር መፍጠር አለብህ ማለት ነው። ከዚያ በኋላ ነው ችግሮች እንደውም የተባባሱት እና ይሄ ሲሆን ደግሞ በፊት ከነበረውም የከፋ መዘዝ ሊመጣ የሚችልበት እድል ይኖራል። ከዚያ ውጪ ምን ተሰሩ ነበር ላልከው መሰረታዊ ነገር ይመስለኛል ዋልታ ቤትም አዲሱ አመራር በተወሰነ መልኩ ይዟቸው ከመጡ አመራሮች ውስጥ ጥቂቶቹ ትንሽ አዋኪና ግን በትግል ልታሸንፋቸው የምትችላቸው ግለሰቦች ነበሩ ይመስለኛል። ነበሩም ደግሞ ምክንያቱም እኔ ታግያቸው ስለማቅ እንጂ ስለ አንድ ሰው ወይም ስለ ሁለት ሰው ወይም ስለ ሁለት አለቃ መጎረባበጥ ዋልታን የሚያል ተቋም እስከ መናድ የሚያደርስ ፕሮፓጋንዳና ሰልፍ ውስጥ መግባት አይጠበቅብኝምና እኔ በባህሪ በመሰረቱ ማቀውም ሁልጊዜ ሰዎችን ከሄዱ በኋላ መውቀስ መንቀፍ ደስ አይለኝም። ባለበት ትታገለዋለህ፣ ከተሸነፍክ ዞር ትላለህ፣ ካሸነፈ ነው ሐሳብ እሱ ነው። ስለዚህ ሁለት አካላት አንደኛ ቀደም ሲል የነበረው በዶክተር ንጉሴ ዘመን የነበረውና የአመራር መፍረሱን የሚቃወም ወይም ደግሞ የሆነ ብቻ ሁሉ ጊዜ አዳዲስ አመራር ሲመጣ የሚፈጠር ቡድን አለ አይደለ? ያኛው ቡድንና እዚህኛው አዲሱ መሐመድ ይዞት ከመጣው አመራር ውስጥ ደግሞ ከተወሰኑት ጋር የተጣላው ኃይል ይሄን ዜና አግለብልቦ መክሰሙን አጣደፈው በፕሮፓጋንዳ ወይም አሁን ያልከውን ጥያቄ ምን ትሰሩ ነበር ብለን ለመጠየቅ የምንአስበውን ሰዎች ሁሉ ጭምር እስከ መድፈቅ የሚያደርስ ጉልበት የፈረጠመ እንትን እና ዛሬ በተለያየ መልኩ አገኛቸዋለሁ። ምን ላይ እንዳሉ ራሳቸው ናቸው የሚያውቁት። ኦልሞስት ከጫወታ ውጪ ሆነው ፊዚካሊ ጭምር ሳይቀር ማለት ነው የስነ ልቦና ጉዳት ብቻ ሳይሆን ፊዚካሊ ከባድ ድህነት በመታየባቸው ሁኔታ ላይ ነው የሚገኙትና ዞሮ በራሳቸው ጊዜ ያመጡት ነው ብዬ ነው ማስበው። ያም ሆኖ ይህ ግን ዝም ብለን ሊኖር የሚገባው ሪፎርም ከሆነ ማለት ነው። ያው ሰሜና ጥልታ እንደሚታወቀው ውጪ ያለውን የመልካም አስተዳደር በፕሮግራሙም ነጻ ሐሳብ ከባህሪው አንፃር የውጪውን አርቆ በመንጽሩ የሚመለከተው ሰሜና ምናልባት ጫና ውስጥ ገብቶ ሊሆን ይችላል። አቅም የቤቱ የውስጡን እዛ ቅርቡ ያለውን ነገር እንዴት ሳይመለከት ቀረ ብለው እንደገና እንዳልኩም የዋልታን ለሁለት የመከፈል ነገሮች ሲያነሱ ነበር። ከዛ ውጪ ወደ ፋና ስትሄዱ ካለ ሲኦ እናንተ ከአላፊዎች እንኳን ድልድሎችና ሲደረጉ እንኳን ከፋና በርካታ አላፊዎች ኖሮ እናንተ ያለ ሲኦ ውክልናችሁ ራሱ በጣም ቅሬታዎችና ሲገቡ የነበሩበት ማምለቶች ነበሩ የሚባሉ ነገሮች ነበሩ። እንደገና የሲኦ ምናምን የሚል ዶክመንታሪም ሰሰቡ ነበር እንደሚከስም እየታወቀ የሆነ አካል በጣም ጥሩ ነገር ሲሰራ ነበር የሚል ነገር ለማንሳት የሆነ አካል ደግሞ እዚህ ጋር ለዋልታው ሲሆን ዶክመንታሪ ሰራ ነበርና በውጭ የሚታይ ነበር ክፍፍሉ ለፈልግ ነው። አዎ አሁን እኔ እንግዲህ አላውቅም ማለት በዛ ሰዓት በነገራችን ላይ ኦሬዲ አሁን ሰዎች ቀደም ሲልም ነገር ያለው ያኔ እዚህ ሂደት ላይ ነበርኩ። የወረቀት ስራ የሆነ ጊዜ መሀል ላይ በነገራችን ላይ ስቱዲዮ ከመገንባታችን አስቀድሞ የወረቀት ስራው ከ20 ያላነሰ ቀን ቢሾፍቱ ትልቅ ሆቴል ውስጥ ቁጭ ብለን ከባለሙያዎች ጋር ነው የሰራሁትና ኦሬዲ እኔ የዛ ሰዓት ላይ በዚህ እንትን ውስጥ ተጠምጬ ነበርና ብዙዎቹን እንትን አላስታውስም። የማውቀው ግን የሚገርምህ
የትኛውም ጋዜጠኛ ነህ ምናልባት መረጃ ሊደርስ ይችላል ወር ልታገኝ ትችላለህ። የትኛውም ማሰላለፍ ውስጥ ቡድንተኝነት ውስጥ የለውበትምና ቡድንተኝነት ውስጥ ደግሞ በማትኖርበት ጊዜ ምን ይገጥማል መሰለህ? ይሄኛውም የዛኛው ነው ብሎ ያስባል፣ ያኛውም የዛኛው ነው ብሎ ስለሚያስብህ ብዙ ነገር ካንተ የተደበቀ ነው የሚሆነው እና ብዙ እንትኑ የለኝም። ከዚያ ባሻገር እኔ ስለ ድልድሉ ሳይሆን እኔ ስለምቀጥረው ካሜራማን፣ ስለምቀጥረው ኤዲተር፣ ስለምቀጥረው ሶሻል ሚዲያ ማናጀር ምናምን መዋቅር እየሰራው በነበረበት ሰዓት ስለሆነ ዝም ብሎ ፕሮሰሱን እንትን ለማለት ይርኩ እንጂ አንድም ቀን እንትን ያልኩት ነገር ስለሌለ እሱን ብዙ እንትን አይደለም። ግን ዝም ብሎ ወደፊትም አሁንም ሪፎርም ሲባል ሚዲያ ላይ እንዴት ነው የሚሰራው? እንዴት ነበር ማሰብ የነበረባቸው? ምክንያቱም ለምሳሌ እኔ አንዱ በመሰረታዊነት ከኢኮኖሚ ጥያቄ ባሻገር በራሱ አስተዳደራዊ ጉዳዮችም ናቸው ይሄን ሚዲያ እንድትመሰረት የሚያደርግ ገብቷል። ትፈልጋለህ ሙያህ ባደገ በዳበረ ቁጥር ደግሞ የበለጠ ልክ እንደ ውጭ ዓለም ኤክሰርሳይዝ ማድረግ ትፈልጋለህ። ምክንያቱም የሚበዛው ክልከላ እኔ አሁንም ድረስ በተለያየ መልኩ አንዳንድ ጊዜ ጋዜጠኞቹ የሚቃወሙኛል ኮሜንት ላይ ያለው እኔ እስከማቀው ድረስ ብዙዎቹ ክልከላዎች እዚያው በሚያጨበጭቡ አለቆች የሚመጡ እንጂ በመንግስት የሥራ ኃላፊዎች ነው ብዬ ስለማላስብ የየራሳቸውን ስልጣን የሆነ ለማሳደግ ሲሉ የሚፈጥሩበት ጫና የበለጠ እንዳትሰራ ያደርጋል። ስለዚህ መንግስት አካባቢ ደግሞ እንደዚህ አይነት ክልከላ በሌለበት እንደ ቅርብ አለቃ ፍቃድና ምንድነው መንሳት ከመንቀሳቀስ አሁን ባለኝ ተሰሚነት አሁን ባለኝ ሀብት ይሄንን አቋቁሜ በሰራ የተሻለ ለመንግስትም የመረጃ ምንጭ ሆኜ የማገለግልበት መንግስት ማረም የሚገባውን ነገር በጊዜ እንዲያርም የሚያስችል ግብአት መስጠት። ምክንያቱም በነገራችን ላይ ምንም ጥያቄ የሌለውና መወሻሸት የሌለብን ነገር አሁንም መንግስትም ቆም ብሎ ማሰብ ካለበት ማሰብ የሚገባው ነገር እንዲህ ያሉ መረጃዎችን መደበቅ እነዚሁ ሚኒስትሪሚንግ ሚዲያዎች መሰሉኝ አይደል አብረው ያ ሁሉ ኪሳራ ውስጥ ያ ሁሉ ሲበሰብስ ማን ነው ኢህአዴግ ራሱ ምን ብሏል? በስብሻለው ሸትቻለው እንደዚሁኛለው ምናምን ወደ መጨረሻው አካባቢ ላላረ ያን ሁሉ ግን እኮ ሲበሰብስ እንዳልበሰበሰ የልማት ሩፋቱ ሀገር እንዳጥለቀለቀ ሲያወሩለት የነበሩት እነሱ ናቸው። ስለዚህ ሞቱንም ሲያፋጥኑ የነበሩ ሚዲያዎች ናቸው ማለት ነው። ስለዚህ ሁሉ ጊዜ እያግለበለቡ መጨረሻ ላይ ሞትንም የሚያፋጥኑ ከሚሆኑ ይልቅ የተሻለ መረጃ ሰጥተው እየታረምክ እነሱም ጠንካራ ሆነው እንዲወጡ የሚያስችል ተቋማት ሆነው ቢወጡ ደስ ይለኛልና ስለዚህ አንዳንድ አለቆች እንደዚህ አይነት ድርጊት ውስጥ ያሉ አካላት እንዳትሰራ ከሚገድቡ እንዲሆኜ እኔ የተሻለ እየሞከረ ያለ መንግስት የበለጠ መረጃ አግኝቶ የበለጠ የሚሰራበትን እድል በፈጥር ደስ ስለሚለኝ እንደዚህ አይነት ነገር ውስጥ ገብቻለሁ። ጥሩ ከፋና ቤት እንግባና እስቲ ትንሽ ቆይተን እንወጣለን። ድልድሉ ተደረገ። እዚህ የራሱን ስቱዲዮ የገነባ የነበረው ስሜነ ምክንያቱም እንደሆነ ባላቅም ወደ ፋና አብሮ ሄዶ ድልድሉ ውስጥ አብሮ ተሳተፈና አንዳንዶች ምክንያቶቹ ብዙ ናቸው ይሉና ያ በስሙ የሚታወቀው ያ በርካታ ፖለቲከኞች ወደሱ መጥቶ በሙግቱ የሚታወቀው ሰው እነዛ ከዋልታም ከፋናም የመጡ ጋዜጠኞች ባሉበት በማይመጥነው ደረጃ ጀማሪ ሪፖርተር ደረጃ ላይ መደቡት የሚል ነገር ሰማሁኝ። የነገሩ ማለት ነው። በነገራችን ላይ እኔ ደብዳቤም አልወሰድኩም መመደብ ውስጥም አልገባውም። አሁን አንተ የምትለውን ነገር ውስጥም የለውበትም። ነገር ግን አንድ ጊዜ እጃለ ይመስለኛል ከቅርብ አለቆች ጋር የተወሰነ ነገሮችን አውርተናል። ያንንም ያደረኩት ፎርማሊቲውን ለማሟላት ነው። በነገራችን ላይ ይሄ ዝም ብሎ ጥሰህ መስሪያ ቤት ነው በቃ አንድ ተቋም ሆነ። ስለዚህ እየወጣህም ለምሳሌ እኮ የወር እንትን ሰተህ ምናምን ነው አይደለ የምትሰራው። እየለቀክም የግድ ከተቋሙ ጋር አንድ ወር ምናምን የመቆየት ግዴታ ይኖርብሃል። ከዚያ ውጪ ግን ምልህ አሁን ላይ ስትሰማ ብዙ ሰዎች በተለያየ መልኩ እንዲተደረኩ እንዲደረሰብኝ ምናምን
ለመልቀቃቸው ምክንያት ሲሰጡ ሰማለሁ ማለት አንዳንዱን ከየራሳቸው እንትን እኔ ምደባ ውስጥም አልገባሁም ደብዳቤም አልወሰድኩም ምንም አላልኩም በቃ እኔ ይሄን እንትን እያልኩኝ ነበረ በስልክ ሲበቃኝ ወደዚህ መጣሁ እንትን ውስጥ አልገባውም ብዙ ውዝግብ ውስጥ በነገራችን ላይ ልክ አሁን እዛ ወደ ፋና በምንሄድበት ሰዓት ይመስለኛል ይሄ ቤት ቀለም እያስቀባውት ነበር ኦሬዲ የተጀመረ ነገር ስለነበር ማለት ነውና አርገው ሊሆን ይችላል አላቅም በነገራችን ላይ አሁንም ቢሆን ምናልባት አንተ እንግዲህ የደረሰ እንደሱ አርገው ከሆነ ያው መግፋት ነው ነፃ ሐሳብን አይፈልጉትም ማለት ነው ብዙ ትርጉም ልሰጠው ትችላለህ ግን አይመስለኝም የደረሰኝ ነገር ስለሌለ ስለሚያስጠይቀኝም በእጄ የተቀበልኳቸው ነገር በሌለበት ሁኔታ ላይ አርጓል ብሎ ማለቱ አንድ ያስጠይቃልም ሁለት ያለ ስማቸው ስም መስጠትም ስለማልፈልግ በነገራችን ላይ ሐሳብ ማለት ይሄ ነው በቀደምም ስነግርህ ነበር በነሲብ ወይም ሰዎች ስላሉ ወይም የሆኑ አካላት ነገሌን ጎድተዋል ተብሎ ስለሚታሰብ አሁን በስራ ላይ ባሉበት ሁኔታ ላይ በስሚ ጨምሬ ደብዬ እንትን ማለት አልፈልግም የደረሰኝ ነገር ቢኖር እነግርሃለሁ ከዚያ ውጪ ግን አንተ ደርሶ ከሆነና አድርገውት ከሆነ አይ ዶንት ኖ እንደሱ ነው ያለኝ መረጃ በጣም እንጂ ኦሬዲ እኔ አሁን ተዝም ይለኝ በራሱ አንዴ በነገራችን ላይ አንድ የሆነ አንድ ቀን መንገድ ለዚሁ ስራ ነው እየሄድን ነበር ወደ ምንድነው ስሙ ላንጋኖ ነው ምናምን ለዚህ ስራ ማለት ነው ሙያተኞች ይዤና ያው ስም አይጠቀስም አንዱ እዛው ፋና ውስጥ ካሉት አካላት አንድ ወዳጄ ነውና ከዛ የሆነ ነገር አዲስ አሰራር አምጥተው ምናልባት እሱ ይገልጸው ከሆነ አላቅም ግን እሱም ያው በፊት እዚህ ማይቆረጥ ጥቅም ምናምን የሚባል ደሞዝ ነበረን እና ሲገባልን ማን ይሰጠኝ ምናምን ብዬ ሳስብ ደሞዝ ነው ምናምን አሉኝና እንዴት ምናምን ስል አይ በፊት ማይቆረጥ ከእንትን ውጪ ከታክስ በፊት ያለ ምናምን የሚል ነው የደረሰ ምናምን ሁሉ ደጆኝ ነው አንድ ወር ደጆኝ ደሞዝ ድንገት ይሄ ሰዓቱ ደረሰና የነሱ በ19 ምናምን እንደሱ አይነት ነገርም አስተውለናልና ስንመጣ ሪፖርት አርገ ከዛ ባሻገር አሁንም እዚሁ ላይ ማስታወስ ኢሚዲየትሊ ገባን እኔ ይሄንን ቀለም እያስቀባው ልክ እዛ ሄደን ገባችሁ ሲባል ማለት ነው እንትን ሁሉ ተለጥፎብኝ ነበር እንደነበረ ሲናል ነገሩም ምንድነው ስሙ የመጨረሻ ማስጠንቀቂያ ምናምን እኔ ኢየሩሳሌም ነበርኩ እስራኤል ነበርኩ በቃ ዝም ብዬ ነው በራሴ ጊዜ ኦሬዲ ይሄ ተቋም ስላለ ይሄ የማስፈቀድ ሂደቱ ውስጥ ምናምን የማለቱ ውስጥ በቃ አልቻልኩም ሁለት ቦታ ሆንኩ ይሄ አንድ ወር የቆይታ ጊዜ ራሱ አመልክተህ ምናምን የምትለው ነገር አለ አይደል ድካም ዋጋ ምናምን ውስጥ ሁሉ ነው ክሊራንስ ውስጥ ማልገባውም በነገራችን ላይ ምንም ያደረኩት በቃ ዝም ብዬ ነው ልቅ ያልኩ እዛ ሄድኩኝ ስመጣ የመጨረሻ ማስጠንቀቂያ ከተጻፈብኝ ከ15 ቀን ኋላ ነው ከእስራኤል የተመለስኩት በ3 ቀን ውስጥ ሪፖርት እንድታረግ የሚለው እኔ ልክ እንደሄድኩ ነው የተለጠፈው እኔ ስመጣ ኦሬዲ አልፎበታል ራሱና ወደዚህ ነው እንትን ያልኩት ግራቀኙን አይቶ ስሜነ ዋልታ ከሰራተኛው በተለየ የተለየ ጥቅም እንዳለው ከፔሮድ ውጪ የነበሩ ክፍያዎች እንደነበሩት ወደ ፋና ሲመጣ ግን እነዛ ነገሮች ስለቀሩና የደሞዝ ሁኔታም ሲታያና አናሳ ከመሆኑ የተነሳ በዛ ምክንያት ነው ከዛ በኋላ ባይፈርስ ሚዲያ ወደሚለው የመጣው እንጂ መጀመሪያማ ሐሳቡ ነበረው እነኚህ ጥቅም ትችላለህ ግን አሁን ምልህ አሁን የሚጠቅመው ነገር እናውራ ብዬ ነው እኔ ምልህ ደሞዙ ምናምን አይደለም ከዚህ ፊት እግረኛው ሚዲያም አንድ ጉዳይ አንስቶልኝ ነበር የስራ ዋስትና አሳስበው ምናምን ምልህ ለህዝብ ስለማይጠቅም ነው እኔ ሀብታም ነኝ አፍተር ኦል ምልህ ጥቅም የሚሉ ሀብታም ነኝ ዝም ብሎ እንቅስቃሴ የተለየ ነገር ይሰጣል ከሚል ነው የተለየ ነገር ከሚሰጠኝ ከሆነ ዋልታ ሆኜ እሱን መክሰስ ነው የተለየ ነገር ካለ ሰነድ አለ ማስያዝ ነው አይደል ሙስና ከሆነ ብልሹ አሰራር ከሆነ በነገራችን ላይ አንዱ መሰረታዊው ችግር የነበረው እኔ ገቢ ምንጭ ነበርኩ ለዋልታ ለሃውንም ሌላ መመጻደቅ ምናምን እንዳይሆን ነው የዋልታ ሴልሶች እኮ ኢትዮጵያ ንግድ ባንክ አዋሽ ባንክ ምናምን ነፃ ሐሳብን ስፖንሰር አድርጉልን ብለው አይሄዱም ነፃ ሐሳብን ወረፋ ይዘው ነው የሚያደርጉት ቢደረግልኝ አይገርም
ሁላችሁም ማንም ብዙ ሰውም እኔ ስሜነ ባይፈርስ የሆነ በጋርድ እንደሚሄድና ምናምን ነው የሚታሰበው። ግን ትንሽ መኪና ሲሰጠኝ አይኑ ደም የሚለብስ ነው ያለው። ገብቷል። አሁን ካለፈ ኋላ መተማማቱ ምናምን ተገቢ ስላልሆነ እንጂ ኦሬዲ ይቻላል። አሁን ጥያቄውን ባጭሩ ለመመለስ ሲቀርበት ምናምን ይሄ ሀሜት ስለሆነ ነው። ይሄን መገንባት የሚችል ኪሱ የደለበ ሰውዬ እዚህ ውጣ ውረድ ውስጥ ይገባል ወይ? ዝም ብለህ ገምት ስንት ሚሊዮን ብር እዚህ ቤት ላይ እንዳፈሰስኩ አይደለ? ዝም ብለህ እነዚህን ካሜራዎች ምናምን ሳለው ከዚያ በኋላ ለሰራተኛ መከፍለውን አስበው። ከዚያ ውጪ ሁሉ ነገር እኔ በህግና በስርዓት ነው መሰራው። ከየት አመጣ የሚል አካል ከየት እንዳመጣው ይጠይቅ። የአሰራር ስርዓት አለ፣ ሀገሪቷ ላይ ስልጣን የተሰጠው አካል አለ አይደለ? ገቢዎች የሚባል አለ ምናምን። ከዚያ ውጪ ስሜነ የተለየ ዋልታ ላይ የሚከፈለው ነገርም ካለ እዛ ኦዲተር ምናምን የሚባሉት ነገሮች አሉ አይደለ? እሱንም ማየት ነው። እንደውም ብዙ ሰዎች ሲመጡ አንዳንድ ጊዜ ስብሰባ ላይ ትልልቅ የዋልታ የሴልስ አጋሮች ለዚህ ሰውዬ 200 ሺህ ብር ነው የምትከፍሉት ምናምን የሚባል ነገር አለ። ማቱ ሰው ግን እኔም በደሞዝ ይበልጠኛል ማለት ነገር ግን እኔ ቀደምም ሲል ተናግሬያለሁ። ይሄን ማጥራት የሌላ ሰው ጉዳይና እኔ ሀብታም ነኝ። ስለዚህ አሁን በመትለው ጉዳይ ላይ የምገለጽ አይደለም። የተለያየ ጥቅም አሁን ቅድም የምትላቸው ነገሮች ማድረግ የሚያስችል ቁመና ነኝ። እኔ ይሄንን 6 ወር ውስጥ ገነባ ለምሳሌ ደሞዝ የለኝም ማለት መተዳደሪያ ስላለኝ አይደለ ይሄን ማድረገው። ስለዚህ ብዙ ይሄ እንትን የሚለኝ ነገርም አይደለም የሚደንቀኝ ነገር አይደለም። ከዚህም በኋላ ነው ማለት እኔ እኮ አሁን እየሰራው ያለሁት ወይ ዋልታን ወይ ፋናን የሚያል ተቋም ልገነባ ነው። ገና ነገ 400 ሰራተኛ ልቀጥር ነው እያልኩ ነው። እንደሱ ነው አዝማሚያይ እንዳትጠራጠር ደግሞ። ስለዚህ እንዲህ አይነቱ ትርኪ ምርኪ ስሜን የሚገለጽበት አይደለም። እናልፎ ይሻላል። በጣም አሪፍ። ወደ ጥቂት ነፃ ሐሳብ እንመለስ። ወደ ኋላ ባለቤትነት ከምንም አንፃር አንድ ሰው ከዚህ በፊት ጠያቂዎች ሲጠይቅ ላይ እንግዳ የሆነ ካወራን በኋላ እንግዲህ ብዙ ነገሮች ተነሱ ይመስላል። ከዛ በኋላ ፕሮግራሙን አይቶ ነፃ ሐሳብ እኮ የኔ ፕሮግራም ነበረ። ከዛ በኋላ ግን አንድም ቀንም ስሜነ ባይፈርስ ዛሬ እሱ መታወቂያው የሆነው ነፃ ሐሳብ እከሌ ነው ይሄን ፕሮግራም የፈጠረው እከሌ ነው ብሎ አንድ ቀንም ብዙ ሚዲያ ላይ ስለኝ ሲያወራ ሰምቼ አላውቅም የሚል ነገር ሲያነሳ ነበርና ባለቤትነቱ የማን ነው? ነፃ ሐሳቡ ነው የመጣው የዋልታ ነው። እኔ የዋልታ እንደሆነ ነው ማቀው። ምናልባትም በመጽሐፌም ላይ አንስቻለሁ፣ በተደጋጋሚም በተለያዩ ቦታዎች ላይ ተናግሬያለሁ። የአንድ የግለሰብ ጋዜጠኛ ነው የሚባል መረጃም የለኝም። ይሄን ደግሞ ሁልጊዜም በነገራችን ላይ ነጥብ ጥዬ ማላቀው አንተም እንደምታቀው መጽሐፌም ላይ እንትን እንዳልኩት ሰሞኑንም ይሄን ሚዲያ ስከፍት በሰጠውት መግለጫ ላይም ተቀሻለሁ። ነፃ ሐሳብ የኔ አልነበረም። የኔ እንዳልነበር ይታወቃል። ተጀምሮ ነው የደረስኩት። ተጀምሮ ሲሰራ የነበረው ሰው የኔ ስገባ ሲሰራ የነበረው ጋዜጠኛ የኔ ነው ብሎ ከሆነ አላውቅም። እሱንም ያደለው የምጠየቀው አላውቅም። ነገር ግን ለምሳሌ እኔ ልክ ስገባ ነፃ ሐሳብ የሚባል ፕሮግራም አለን። ደግሞም ሀቢባ አስረድታኛለች። ማን ነው ተተካ በቀለና ሀቢባ ይሄን ነገር እንዴት በምን ምክንያት ምናምን እንደፈጠሩት ሁሉ ብዙ ነገር አውርተውኛል። እሱን ባለቤት ስለሆኑ እነሱን ጠይቃቸው። የኔ አጀንዳ አይደለም። ከነኚህ ሰዎች ውጪ ነው። ቆይ ልነግርህ ነው። እሺ ከዚያ ውጪ ለምሳሌ እኔ ስደርስ ማን ነው የዚህ ፕሮግራም አዘጋጅ የነበረው? ታምራት የሚባል ልጅ ያዘጋጀ ነበር። ስለዚህ ለምሳሌ አንተ ናሁ ቀደም ሲል እናንተ ሀገሬ ላይ ነው የተገናኘ ነው። ናሁ ስትገባ የሆነ አካል ይሄንን አሁን እየሰራ ያለውን ፕሮግራም ሲሰራ ነበር ልበለ። ከዚያ በኋላ የሆነ ጊዜ አንተ እየሰራ ሳለ የኔ ነበርኮ ቢልህ እንዴት አድርገ ነው የምታገናዝበው? አላውቅም። እኔ ስገባ ሲሰራ የነበረ ልጅ አለ። ስለዚህ እሱ ነው ብዬ ልናገር የምገደድበትም ምክንያት የለም፣ ተገቢም አይደለም፣ አያገባኝም። እኔ የዋልታ መሆኑን አውቃለሁ። አሁንም ነገም ከነጎዳም እመሰክራለሁ። የኔ እንዳልሆነ ግን መናገር ግዴታዬ ነው። የኔ አይደለም። ግን እኔ ስገባ ሁለቱ ሲኦዎች የነገሩኝ እነሱ እንደመሰረቱት ለምን እሱንም የማን ነው የሚል ጥያቄ አንስተን አይደለም፣ ለምን እንደፈለጉትና ከፍላጎታቸው አኳያ እንዴት እንደሆነላቸው በጫዋታ ስናወራ የነገሩኝን ነው። ከዚያ ውጪ ዋልታ መሆኑን አውቃለሁ። ከዚያ ውጪ ሲሰራ የነበረ ሰው ስሜን አላነሳኝም የሚል ከሆነ
የግድ እኔ ዝነኛ ስለሆንኩኝ የሰዎችን ስም ስጠራ አልውልም፣ አይመለከተኝም። አሁንም የዋልታ መሆኑን ነው በነገራችን ላይ ምነግርህ። ምናልባት ፈቃድ ከሆነ ይሄ ነፃ ሐሳብ እኔ ነው የሚለው ሰውዬ ብናወራውስ? እኔ ስለ ሰው ማውራት አልፈልግም። አዎ በስልክ እናስገባውና ማስረጃውን ካቀረበ አልፈልግም በፍጹም። እኔ ምን አገባኝ? ለምን ብዬ ለምን መሰለ እኔ ተቋሙ ሲዮ አይደለሁም። ዋልታ የሚባል ተቋም አለ በነገራችን ላይ። ይሄንን የኔ ነው የሚለውን ሰውዬ የምታከራክረው ከሲዮቹ ጋር ነው። እኔ ስለ ሲዮቹ ነው። ሲዮቹ ሲጀመር እኮ መነጋገርም የማን ነው ማለትም አይጠበቅብኝም። ነፃ ሐሳብ የሚባል ነገር አለ፣ ስራ ነው። ከዚያ ውጪ ግን የሆነ ሰው ሲሰራው እንደነበር እኮ ነገርኩ። ሲሰራው ነበር ሌላ ሰው ያንተ ነው እኔ አይደለም ምናምን የሚለው ውስጥ አልገባውም። አይመለከተኝም እንጂ ለምን ብዬ እሳወራለሁ? ይሄ እኮ ስራ መፍታት ነው። ብዙ ስራ አለብኝ አለቃ። በዚህ ጉዳይ ላይ እንግዲህ መለከተው አካል ይሄ ነው የሚለው አካል ለብቻው የራሱን ሙግት ማለት። በነገራችን ላይ አንድ ሌላ ግን መታወስ ያለበት ነገር አንድ ነገር ልንገርህ። ፍሪደም ኦፍ ኤክስፕሬሽን ማለት ነው ነፃ ሐሳብ፣ ሌላ ታሪክ የለውም። በቃ ብዙ ነፃ ሐሳቦች በጋዜጣ ነበሩ፣ በምናምን ነበሩ። እኔ በነገራችን ላይ ስለ ነፃ ሐሳብ ስለአሁን ነፃ ሐሳብ ማለት ተስኖኝ ወይም የባለቤትነት ጥያቄ ይነሳብኛል ብዬ አይደለም። ስለ ነፃ ሐሳብ የሚለው ቃል በራሱ ሌላ ትርጉም ስላለው ነው። በነገራችን ላይ ከባለቤትነት ጋር ተያይዞ አይደለም። ቀደም ሲል ያልከው የወል የሚባሉ ነገሮች አሉ። የወል የሚባሉ ነገሮች ላይ የኔ ነው ማለት አችልም። ፍሪደም ኦፍ ኤክስፕሬሽን ድሮም ነበረ። ፕሬስ ነፃነት አዋጅ ላይ ያለ፣ ህገ መንግስት ላይ ያለ ነበረ፣ ይኖራል፣ ይቀጥላል። የሐሳብ ነፃነት ማለት እኮ ነው። ፍልስፍናም አያስፈልገውም። እኔ ምልህ ይሄ የኔ ነው ያለ አካል በራሱ እንዴት አይነት ማለት ምክንያታዊ እንደሆነ ነው ምነግርህ። ለምን መሰለ እኔንም ስለሚያወርደኝ ማለት ነው። አሁን ላከራክረ ስትለኝ አንተም አንዳንድ ጊዜ ሚዛን የሚደፋ ነገር ነው እንትን ማለት ያለብህ። ለምሳሌ አንተ መጀመር ትችላለህ ነፃ ሐሳብ ብለህ ነፃ ሚዲያ፣ ነፃ ሐሳብ፣ የሐሳብ በቃ ሐሳብ፣ ነፃ ሐሳብ ዓለም አቀፍ ነው። ዓለም አቀፍ ኖን የሆነ ነገር ነው። ኖን የሆነ ነገርን የኔ ነው ብሎ ራሱ ለመከራከር መምጣት ሌላ መጋተት ካልሆነ በስተቀር በጣም ምክንያታዊም አይደለምም ተገቢም አይደለምም። ከዚያ ውጪ ግን ግለሰቦች በራሳቸው በነገራችን ላይ ሌላ ደግሞ አንድ መታሰብ ያለበትን ነገር ልንገርህ፣ ሲሪየስሊ ማለት ነው። አንተ ለምትሰራበት ተቋም ለምሳሌ እኔ እዚህ ሰራተኞች ቀጥራለሁ፣ ጋዜጠኞች። አንዱ ሰው ኢቭን ኖን እንደ ነፃ ሐሳብ ያልሆነ የማይታወቅ አዲስ ሐሳብ አንስቶ ፈልስፎ እኔ ጋር በፔሮል ፈርሞ ደሞዝ እየበላ እዚህ ባይፈርስ ሚዲያ ላይ ያንን ሐሳብ ኤክሰርሳይዝ ካደረገ በኋላ ያ ሐሳብ የባይፈርስ ሚዲያ እንጂ የሱ አይደለም። በነገራችን ላይ ሁልጊዜ መታወቅ ያለበት እኔ አዲስ ነገር ብፈጥር ለምሳሌ ፋና ሆነን ድሮ ሬዲዮ ላይ እርሶ ቢሆኑ ምንድነው እነ ዮናስ የፈጠሯቸው ብዙ ነገሮች አሉ። ለምሳሌ ልብ ለልብ ምናምን ይባል እዛ ያሉ ጋዜጠኞች ናቸው እነ ብሩክ ምናምን ግለሰቦች። እና ዛሬ ብሩክ ሲወጣ የኔ ነው ሊል ነው እንዴ? የፋና ነው። ኦሬዲ በፋና ደሞዝ፣ በፋና ፔሮል፣ በፋና ታክስ በተከፈለበት እንትን ላይ ፋና እኮ የገዛ ያንተን የፈጠራ አቅምና ብቃት ነው። ዕውቀቴን ነው የገዛኝ አይደል? አሁን አንተ ናሁ እየሰራህ የሆነ ቴሌቪዥን ላይ ሄደህ የሆነ ነገር ብትናገርና ብትሸቅል ዝም ይላል ነው? ብራንድ ነህ እንትንን ነው አይደል የገዛ? ዕውቀትን የገዛ ገጽታን የገዛ። ስለዚህ የኔ ነው ተቋም ውስጥ እስከ ሰራው ድረስ በፈጠራ ማመጣው ነገር የተቋሙ ነው። ዋልታ ውስጥ ሆኜ ያመጣሁት አዲስ ነገር እኔ ካለ ከዋልታ ስለቅ የዋልታ ሆኖ ነው የሚቀረው። ፋና ውስጥ ሆኜ የሰራሁትና ያመጣሁት የፈጠርኩት አዲስ ነገር ካለ የተቋሙ ነው። ምክንያቱም ይሄ ሰውዬ የኔ ነው ያለ ያን የሱ የሆነው ነፃ ሐሳብ የቱ ጋር ሊተነፍስበት ነበር? እንደው የሱ እንኳን ነው ብንል የት ሊያወራው ነው? የትኛው ሚዲያ ላይ? የሱ ከሆነ ደግሞ ለምን አልታወቀበትም? ስለዚህ የሱ አይደለም ማለት ነው። እኔ ምልህ አሁን በምትለው ደረጃ ከስሜነ ባይፈርስ ውጪ ነፃ ሐሳብን ዋልታ ላይ ሊያው ገብቷል አይደል? ልክ ዋልታ የሚለው ዋልታና ነፃ ሐሳብ የተሳሰሩ ናቸው። በነገራችን ላይ ለብቻዬ ነፃ ሐሳብ ስሜነ ነኝ ብዬ ባብጥ አይሆንም። ከዋልታ ሎጎ ጋር ነው ስሜነ ባይፈርስ ሊከሰት የሚችለው። ስለዚህ ይሄ ሰውዬ ነፃ ሐሳብ ምናምን ካለ ታዲያ ለምን አልታወቀበት አልሰራበትም ማለት ነው። ነፃ ሐሳብ የሚለው ኖን የሆነ ወርድ ይዞ ግን ነፃ ሐሳብ የሚጠይቀው ብቃት ላይ ስላልደረሰ አልታወቀም። ስለዚህ ሌላም ጊዜ እኔ ነው ብለህ ባተነፍስ ያዋጣል ብለው የዋልታ ነው ነፃ ሐሳብ የዋልታ ነው። ከዚህ በፊት በነበረን ቆይታ ተምኔል ላይ የነበረ ርዕስ ነበረ ጌታቸው ረዳ ጋር በተያያዘ ጌታቸው ረዳን ወደዋለሁ የሚል ስለ ጌታቸው ረዳ ብዙ ጊዜ ታወራለህ። እንግዲህ ከስራ ባልደረባነትም ከብዙ ነገሮች ማርናቂውም እንደሆን ካውቃለሁኝና
በዛ ሲደርስብህ የነበረን ነገር አውቄው ከዛ በተቃራኒ ግን አሁን እነዛ በኮሜንቶች በመናምን ስሜንን ሲያብጠለጥሉ የነበሩ ሰዎች ዛሬ በተቃራኒው እንግዲህ ከላይ ካለው ጠቅላይ ሚኒስትር ጀምሮ ስለ ጌታቸው ምን የሚወራ ነገር አለ እንደሚታወቀው ነው የሚል ምስክርነትን ሲሰጥ የነበረበት ሁኔታ ነበርና በዛን ወቅት የነበረው ግርግርና አሁን ላይ ያለውን ተገላቢጦሽ ስታየው ምንድነው የምትለው ስሜ? በነገራችን ላይ ሰሞኑን በዚህ በባይፈርስ ሚዲያም ላይ ከሚቀርቡት እንግዶች መካከል አንዱ ጌታቸው ረዳ ነውና ይሄን ጥያቄ እኔ ማቅርቤለታለሁ። እሱን እዛ ላይ ትከታተላላችሁ የጌታቸውን ስሜት ማወቅ ስለምፈልግ ማብጠልጠል አይደለም እንድታሰር ሲገፋፉ የነበሩ እንደው ለተመልካቾችም በጣም ይሄ በጣም እንደ ሀገር ጎጂ ነገር ስለሆነ ነው አሉባልታና እንትን ተገቢ አይደለም ይመስለኛል። አንተ ሚዲያ ላይ ነው ወደዋል ያልኩት አንተ ላይ ነው ይመስለኛል። ይሄን ስልህ አንተ ላይ ነው አይደል? እንደውም እግዚአብሔር የተመሰገነውን እንኳን ዛሬ መጣ። ስለዚህ አንተ ላይ ያልኩት መቼ ነው? ከጁንታው ጦርነት 2 ዓመት በፊት አይደል? ከጁንታው ጦር ጁንታ የሚባለው ሳይንስም ቅብርጥሶም ሳይመጣ 2 ዓመት ይሆናል። ስለዚህ እኔ እናንተ ያን ጊዜ ከጁንታው በ2 ዓመት በፊት ይሄን ጉዳይ ስናወራ ያነሳንበት ኮንቴክስት ስለ ኮሚኒኬሽን ጽህፈት ቤት ባነሳንበት ኢሹ ላይ ጌታቸው ለኮሚኒኬሽን የተፈጠረ መሆኑን ስብናው በጣም ላቅ ያለ መሆኑን ጌታቸው ሽመልስና በረከት ስምኦን የተጣመሩበት ኮሚኒኬሽን ጽህፈት ቤት ቢኖር ደስ ይለኛል፣ ለሀገርም ይጠቅማል። ጌቾ እንዳለቃ ቀላል መሆኑን አንባቢ መሆኑን እና በቃ ለኮሚኒኬሽን የተሰጠ ጥበበኛ መሆኑን ተናገርኩ። ከዚያ ውጪ ደግሞ እንደ ግለሰብም አድናቂው መሆኔን ተናገርኩ። መቼ ጁንታ ምናምን የሚባል ኢሹ ሳይመጣ ከ2 ዓመት በፊት ለማን አንተ ሀገሬ ቴሌቪዥን ሆነ ካንተ ጋር ነው ኢንተርቪው ያደረግነው። ከዛ ቆየና ጁንታ ምናምን ሲመጣ ጁንታው ሰፈር ደግሞ ጌታቸው አንደኛ ያው ያንን የኮሚኒኬሽን ስኪሉን ይዞ መጣ። እንግዲህ ያው ከወታደሩ በላይ በዚያኛው ሳይድ ጌታቸው ነው ፊት ለፊት ቅድም እንዳልኩ የሆነ ነፃ ሐሳብ ሲባል ዋልታ እንደሚባለው ጁንታ ሲባል ጌታቸው ነው ብቅ የሚልብህ አይደለ አይምሮህ ላይ። ከዛ አሁን ያልካቸው አይነት ሰዎች የኔ ነው ብቻ የሚወድ የማይሰራበት አካል አለ። ብቻ ዝም ብሎ ያገኘውን የኔ ነው የሆነ እሱ መሆን ያቃተውን አንተ ስትሆን የሚናደድም ይኖራል። እርግጠኛ ነኝ ይሄንን ዝም ብሎ ከመሬት ተነስቶ ተራ ግለሰቦች ያረጉታል ብዬ አላስብም። ምናልባት እኛ ሙያ ውስጥ ያሉ ሰዎች ሊሆኑ ይችላሉ። የሆነውን ቀጣጠሉትና ከየት እንዳመጡት አላውቅም። ጁንታው ጌቾን ወደዋለሁ አለ ምናምን የሚል ቲክቶክ ላይ ተለጠፈ። በጣም የሚገርመው ይሄንን አይቶ እኔን ሲያሳድዱ የነበሩ አካላት አብዛኞቹ እንትኑን አይተው ሙሉ ከኔናንተ ያደረግነውን ሲጀምር ወቅቱን ሰዓቱን ሙሉ ደግሞ ኮንቴክስቱን መሰረት አድርገው አይደለም ቲክቶክ አይተው ነው ያዳኑኝም ሙሉውን ያዩና ጊዜውን የሚያውቁ ሰዎች ናቸው። በነገራችን ላይ ያዳኑኝ ሰዎች ወይም ተገቢ አይደለም እንደዚህ አይነት አስተሳሰብ ብለው እዛው አመራሮች ውስጥም የተቆጡ አካላት አሉ እንጂ የጌታቸውን ሂሳብ እዛ ሆኖ ሲሰጣቸው የነበሩትን እኔ ላይ ለማወራረድ ያልተደረገ ነገር አልነበረም። በነገራችን ላይ በዛ አጋጣሚ ምንድነው ያደረኩት ረፍት ሞልቼ ሁሉ ከዚህ አካባቢ ተሰውር ያለው ገጠር ገብቼ ነው ቁጭ ብዬ መጻፍ የጀመርኩት። እዚያም ሆኜ ግን በተለያየ መልኩ በስልክና በመሳሰሉት ከጫና አላመለጥኩም። በጣም ዋጋ ከፍያለሁ። ግን ደግሞ የሚያናድድህ በቀደም የመደመር መንግስት መጽሐፍ ሲመረቅ የተቆጡትን ሰዎች አላየዋቸውም። ሲያሳድዱኝ የነበሩ ሰዎች ግን ከፊት ለፊት ቁጭ ብለው ለጌታቸው እንዲህ ተነስተው ሲያጨበጭቡ አየዋቸው። ይሄ ነው ይሄ ሀገር አያሳድግም። ሁሉ ጊዜ በነገራችን ላይ የመደመር መንግስት መጽሐፍ በመሰረታዊነት ካስቀመጣቸው ነጥቦች ዋነኞቹ የባይፈርስ ሚዲያ እሴቶች ናቸው። በቃ ለሐሳብ ቦታ እንስጥ ነው አይደል? በሐሳብ ውስጥ ለሚመጣ እንትን አትኩሮት እንስጥ ነው። ጌታቸው ረዳም የዛ መጽሐፍ ዳሰሳ ሲያቀርብ በተሰጠው ርዕሰ ጉዳይ ላይ ሲያወራ የተመለከትኩት መጽሐፉን አንብቤ እንኳን ባልጨርስ
ይህንኑ ነው እኔ የተገነዘብኩት። በቃ ስሜነ ባይፈርስ የሚለውን የሚጠይቀውን ነው የመደመር መንግስት መጽሐፍ የሚያወራው፣ ሌላ ታሪክ አይደለም። ወይም ያን ጊዜም ስሳደድ በነበረ ሰዓት ላይ ስሜነ ባይፈርስ ይጠይቅ የነበረውን ነገር ነው የመደመር መንግስት መጽሐፍም አጉልቶ አብራርቶ የሚያወሳውና ኢትዮጵያን ለማሳደግ ከፈለጋችሁ በዚህ ብቻ በሐሳብ ብቻ በሌላ ጎጠኝነትና ምናምን አይደለም ብቻ ነው ብሎ የሚያወሳው። ይህንን ደግሞ ጌታቸው ሲያቀርብ ጌታቸውን እንግዲህ ወቅቱ እሱም ሲላቸው ስለነበር የነሱ ጉዳይ ሌላ ነው። ግን እኔ በግሌ እንደ ግለሰብ እውነት ሳይ በጣም አዘንኩም አፈርኩም። ምክንያቱም ተወሱን ምልህ የቅርብ ባልደረቦች ሳይቀር ምናምን እኮ ልክ ስናልፍ ጁንታ ማለት እንትን ይመስል ማለት ነው የሆነ ነውር ይመስል ምልህ መከበር ያለበትን ስታከብር ለሙያ ዋጋ ስትሰጥ ሁልጊዜ አንተም ታድጋለህ፣ ሀገርም ያድጋል፣ ሙያተኞችም የበለጠ እንዲሰሩ ታበረታታለህ። ከዚያ ባሻገር እንግዲህ ላንተ የነገርኩ ከጦርነቱ ጋር የተያያዘ አጀንዳ አልነበረም። ያኔ በኮሙኒኬሽን ጽህፈት ቤት ውስጥ የነበረውን ስኪል የተመለከተ አጀንዳ ነው ያነሳሁት። ብቻ ብዙ መከራ በልቻለሁ። ትንሽ ጦርነቱ ገፋ ቢል ኖሮ ደግሞ ከዚያም የከፋ መከራ ሊመጣብኝ ይችል የነበረበት እድል አለ። እንደዋዛ ለአስፈላጊ መስዋዕትነትም የምትከፍልበት እድል ሊፈጠር ይችል የነበረ መሆኑንም የሚያሳይ ነገሮች ገጥመውኛል። ግን አሁን ላይ እኔ ካፈሩም ስሜቱ ከተሰማቸውም እንዲህ ሊሆን ለምን መሰለ እኔ አሁን ይሄንን እድሜ ዘላለም በየርኩበት እናገራለሁ። በየርኩበት በተናገርኩ ቁጥር ስማቸውን ባልጠራም እነዚህ ሰዎች ስሜነህን ከጌታቸው ጋር ሰፍቶ በጁንታነት ከሶ አላስፈላጊ መስዋዕትነት እንዲከፍል ሲገፋፉም ሲጎተጉቱም ብቻ በተለያየ መልኩ እጃቸው ያለበት ሁሉ የጊዜ ጉዳይ ነው። እነሱም ቤተሰብ እንደሚመራ ሰው ይሄ እድል ይገጥማቸዋል። ነገ የሚውሉበት የሚወድቁበት አይታወቅምና ድንገት የአንዱ ግልፍተኛ ሰለባ የሚሆኑበት እድል ይገጥማል። ግን ይሄ ነው እውነቱ። ደግሞ መጣና ጌታቸው በትክክልም የኮሙኒኬሽን ጥበበኛ መሆኑን አሳየ አይደል? አሳየ። በነገራችን ላይ አሁን ባለው ተጨባጭ ሁኔታ ያለፉትን 4 ወራት ጀምሮ የዚች ሀገር ድምቀትና የመድረክ ውበት ሆኖ በየቦታው ላይ የምንመለከተው ጌታቸውን አይደል? ምን አልኩ ታዲያ እኔ ይሄን ማድነቅ ነውር ነው? አሁን ሚኒስትሩም ተደገመ። ታዲያ ምን ላርግ ነው እንግዲህ ቀድሞ በማድነቅ ልሸለም ከተገባ ይስኩኝ፣ ካልሆነ ግን ይፈሩበት። ይሄን ነው ልል የምችለው። ግን ጁንታ መባሌ ጥቅም ያለው በጣም ነው ኮራ። አሁን ስትሰማው ልበል የፕሮግራም ማስ ይሄው ከዚህ በላይ ታዲያ እንትን ነው አየህ፣ እውነትን ይዞ መቆም እንደሚያበረታ ከዚህ በላይ መጠቀም አለ። እኔ እናንተ አሁን አንተ ብለህም ቢሆን ስታየኝ አትሳቀቅም? እኔ በሰው ፊት አሁን እኮ ደረቴን ነፍቼ እኮ ነው የምሄደው። ሁልጊዜ ከእውነት ጋር ስትቆም እውነት ማለት እኮ ከገንዘብም ከምንም በላይ ነው። በቃ ታዲያ ጁንታ መባል እኮ በቃ ጥቅሙ ይሄ ነው ማለት ሰው ያከብራል፣ ሰው ይወዳል። እውነት ነው የምነግርህ። ደግሞ አታፍርም። ቢያንስ ልጆች ትልቅ አባት አለኝ ይላሉ እኮ አለቀ። ሲገለባበጥ የደረሰብኝን አወራቸዋለሁ እኮ ምን የተባለ እኮ ነው በየቴሌቪዥኑ ሁሉን። በነገራችን ላይ ደግሞ ሁሉም መረጃ አለችኝ። ማን ምን ሲል ማን ምን ሲጽፍብኝ ማን ምን እንደሆነ። ግን እኛ ሂሳብ አናወራረድም። ደግሞ ሂሳብ እናወራረዳለን አለ ብሎ እንትን እንዳይሉን ነው እና አንተ ራስን አጥፍተህ ወደ ገጠር አካባቢ ቤተሰብ አካባቢ ነው ብዙ ነው እሱ። አሁንም የበለጠ ሆድ እንዳያስብሳቸው ብዙዎችን ይሄን አጀንዳ ባናነሳው የተሻለ ነው። ግን እኛ ሂሳብም አናወራረድም። የምሬን ነው የምልህ። ግን በተለይ ጋዜጠኛ ስትሆን ሙያ ውስጥ ስትሆን መደጋገፍ፣ መተሳሰብ ይመጣባል። ብዙ ስላየን ነው በነገራችን ላይ። ገና አሁን የሚመጣባቸው ይኖራሉ፣ መጥቶባቸው ያሉ አሉ ምናምን። ያን ጁንታ ሲሉ ሲቅለበለቡ የነበሩ ሰዎች አሁን አተረፉ ተጣሉ የሚለውንም ጥያቄ እናነሳለን። ብዙዎቹ እኔን በጁንታነት ሲከሱኝ እኔን በመክሰስ ላይ ለመውጣት የሚያስቡ አካላት ሜዳ ቀርተዋል፣ ተጥለዋል። ምልህ አይደለም በእኔ ደረጃ እንደዚህ ለመበልጸግና ራሳቸውን ለመቻል አይደለም በነበሩበት ሁኔታ ላይ እንኳን መቀጠል ተስኗቸው ብዙዎቹን እያየው ስለሆነ
እግዚአብሔርም ደግ ነው ያያል፣ ዋጋ ይከፍላል። አንተ ብቻ ስለ እውነት መኖር፣ ትሁት መሆን፣ በህዝብ ላይ በዚህ ደረጃም እንትን አማጺ አለመሆንና ስራ መስራት ለሀገር የሚጠቅም ነገር እስከሰራ ድረስ የኢትዮጵያ ህዝብ ደግ ነው። በቃ ትኖር። ለዚህ ነው ተጠቅም ያለው የምልህና አላፍርም። ቢያንስ አንዳንዱ ምልህ አብሮ የበላውን ጭምር ብዙ ነገር አይቻለሁ። ወይ በጁንታ ዘመን በጣም አሪፍ እንደው ስታስበው ስሜ ብዙ ፖለቲከኞችን አቅርበሃል በፕሮግራም አቋማቸውን ሰምተሃል። ግን አሁን ያሉ የፖለቲካ ሁኔታዎች ስታይ እንደ የነበረው ሰውዬ በአንተ ፕሮግራም ላይ ሲያወራ የነበረ ሰውዬ በማጠብቀው ሁኔታ የሆነ ነገር ሆኖ ምናምን ነገር ታያለህ። ከጌታቸው ቅርበት እንዳድናቂነቱ አንድ ቀን ከዕለታት ከጠቅላይ ሚኒስትሩ ጋር እንዲህ አንድ ላይ ሆነው የሆነ ነገር ይሰራሉ ብለህ አስበህ ታውቃለህ? እነሱን ባላስብም ይሄ እኮ ሊገርም የሚገባ አይደለም። በነገራችን ላይ እቺን ሀገር የጣላትም ወደኋላ ያስቀራትም አሁንም ሰው እንዳይሳሳትም የምፈልገው አሁንም በጌታቸውና በክቡር ጠቅላይ ሚኒስትሩ ኮንቴክስት ውስጥ ሆነው ሰው እንዲረዳኝ አልፈልግም። ነገር ግን ሰዎች እንዲህ ሆነው መቅረት እኔ ነፃ ሐሳብ ነበርኩ አይደል? ከፍላለሁ ወደ ነፃ ሐሳብ ሌላ ከፍላለሁ። በነበሩበት ቦታ ላይ ቆመው እንዲቀሩ መጠበቅ የለብህም። ለምሳሌ እንደ ወቅቱ ዓለም እንደሚጠይቀው እንትን ነው። እኔ ለምሳሌ በፊትም አንተም ላይ ነግሬሃለሁ። ሁሉ ጊዜ ሰዎች ግን ዛሬም በሱ የሆነ ነገር ይለዋል። ለምሳሌ ያን ጊዜ በነበረው ሁኔታ ከዛሬ 15 እና ምናምን ዓመት በፊት በነበረው ሁኔታ ላይ ለዚች ሀገር ጠቃሚና አስተማማኝ ሪዮት እንደነበረ አብዮታዊ ዲሞክራሲን አሳምሬ ያውቃለሁ፣ መሰክራለሁ። ስለዚህ የኢትዮጵያውያን ወይም ብዙዎቹ አሁን የምመለከተው ከጌታቸውም ጋር አያይዘው አሁን አንተም ላነሳው ጥያቄ ነገር ግን አብዮታዊ ዲሞክራሲ ላይ ተቸክዬ መቅረት የለብኝም፣ ልቀርም አይገባም። እንደ ወቅቱ ሁኔታና ዓለም እንደምትጠይቅህ ማህበራዊ፣ ኢኮኖሚ፣ ፖለቲካል ፍልስፍና ተለዋጭነት ያለ ነው። ስትለዋወጥ ግን በምክንያት ነው። ስለዚህ እነማን በምክንያት ተቀያየሩ ምናምን እንግዲህ ራሳቸው ናቸው የሚያውቁት። ግን ለኔ ተቀያይሮ መገኘት ብዙ የሚገርመኝም ነገር አይደለም። ምክንያቱም እዚህ ጋር ካልተስማማ እዚህ ጋር በምክንያት የደሞዝ ልዩነት ራሱ ምክንያት ይሆናል። በቃ ምልህ ፋና ካልተስማማው አልታ ትሄዳለህ፣ አልታ ካልተስማማ ኢቢሲ ትሄዳለህ። ልክ እንደሱ በተለያየ መልኩ ትሄዳለህ። ነገር ግን በወንብድና ወይም ደግሞ የሆነ ነገርን አሳልፎ በመስጠት በመሸጥ የሀገር ጥቅምን ብሔራዊ ጥቅምን አሳልፎ በመስጠት ከአንዱ ወደ አንዱ መወዛወዝ እንደኔ አስተያየት እሱ ተገቢ ነው ብዬ እኔ አላስብም። ነገር ግን ሁሉ ጊዜ በተለይ እንደዚህ አይነት ሃርድ ቶኮችን ስትሰራ ምለስ በንባብ የምታገኛቸው ትንሽም ጊዜ ትሁን እንደው በመካከለኛ አመራርም ደረጃ ሆነ ፖለቲካ ውስጥ እንዲስትቆይ እንዲያሉ ነገሮች አያስደነግጡምና ምንድነው እንትን ይሄው እኮ ለምሳሌ አሁን ጌታቸውን እንዲህ ሲል ነበር ምናምን የሚልህ ከዛው መጣና እንዲህ አለ ምናምን ተብሎ የሆነ ብቻ ሰሞኑን የሆነ መነጋገሪያ የሆነው ነገር አለ። እኔን እኮ አሁን ጁንታ ምናምን ሲሉኝ የነበሩት የዚህ ምናምን ይሄ መወገድ አለበት ሲሉኝ የገዛ ጓደኞቼ እኮ ተመልሰው ደግሞ እኮ ከጌታቸው ጎን የሆኑም እኮ አሉ። ምን ለምን ይገርመኛል። በቃ የሆነ ምናምን የሚላል ምናምን ይላል። ሰው የሰውን እንጂ የሚታየው የራሱን በቀን ውስጥ 4 ሰው የሚሆንበት እኮ ጓደኞች አሉ። 4 ሁሉም ሰው እንደየሁኔታው ምን ሲያደርግ እንደሚውል እናውቀዋለን፣ ሊያውም ለውንብድና። ስለዚህ ፖለቲካ ውስጥ ስትሆን ደግሞ እንደ አንድ ፖለቲከኛ ደግሞ እንደዚህ አይነት ጉዳዮች ሊገጥሙ ይችላል። እኔ አሁን ምንም ስሜት አልፈጠረብኝም። ብዙ ሰዎች ብዙ ሊሉ ይችላሉ። እሱን የሚያውቀው ጌታቸው ነው። ጌታቸው ደግሞ ምንም ነገር ያለ ምክንያት ያደርጋል ብለህ አታስብም። የፈለገ ይመጣል ምልህ የሱን የንባብ ልክ የሱን የእውቀት ደረጃ የሱን ጥበብና እንትን አሁንም ስለምን መሰክር ነው። ነገም ደግሞ ሌላ ነገር ላለመባል ቸኩሎ መፈረጅና ጌታቸው ላይ መደምደም ተገቢ ነው ብዬ እኔ አላስብም። ለምን ቢባል
ሊያውም ጌታቸው ህግ የተማረ ነው ብዙ ፍልስፍና ያነበበ ምናምን ነው አይደል? ስለዚህ ሪዝኒንግ ነው ፍልስፍናና ህግ። ስለዚህ ያለ ሪዝን አንዳች ነገር ያደርጋል ብዬ እኔ አልገምትም። እንደግሌ ነው ማለት የስምረት ፓርቲ ምስረታ ላይ ሰሜን ባይፈርስ አዳራሽ ውስጥ ነበር ብለውኛል። ጌታቸው ረዳ በመሰረተው ስምረት ፓርቲ ውስጥ እንደውም የኮሙኒኬሽኑ ቦታ የምር ነው ጠይቀኝ። የምር እኮ እንደውም የኮሙኒኬሽኑ ቦታ የስምረት ፓርቲ ከባድ ነው። አየህ እንደዚህ ነው። ለነገሩ ያው ምንድነው መሰለ ያልተፈሳ ምንድነው ምናምን አይባልም የሚባል ነገር አለ አይደል? ስገባ ነው ያው ይሄ ነገር ግን እኮ ሊጣመም ይችላል ብዬ የደነገጥኩት መሰለ። እኔ ስምረት ፓርቲ የሚባለው መመስረቱንም የማቀው አሁን ቅርብ ጊዜ ነው። ማንም ሊቀመንበር ይሁን ማንም አላቅም። ኤኒዌይ እኔ ስምረት ፓርቲ ምናምን ውስጥም ሄጄ አላቅም፣ እነማን እንደሆኑ አላቅም። ያው ጌታቸው ጓደኛዬ ስለሆነ እንግዲህ እኔ ስምረት አሁን ፕሬዚዳንት ሆኗል መሰለኝ ስለሆነ የግድ ስምረት ውስጥ ይሄ ነው ያውል ፍረጃ የትም አያደርስም። ማስረጃን መሰረት ያደረገ እንትን ነው። በነገራችን ላይ የስምረት ፓርቲ ምስረታ ላይ የሀገሪቱን ፕሬዚዳንት ጨምሮ ትልልቅ እንግዶች ምናምን ሄደዋል ይመስለኛል ዜና ሳይ አይደል? በጣም ትልልቅ የገዢው ፓርቲ አካላት ሄደዋል። ቢሄድ ለኔ ክብር ነው። በነገራችን ላይ ደስ ብሎኝ እንደ አንድ ታዋቂ ሰው ነው የተጠራሁት ብዬ ነው ማስበው። ያልተጠራ ሰው ደግሞ ተናዶ ስም ቢሰጥህ እንደኔ ብቁ ሆነ ስትገኝ ትጠራለህ የሚል መልስ ሰጠው ነበር፣ ግን አልሄድኩም። ኤኒዌይ ግን ምን ሄጃለሁ መሰለ የምንድነው በእናት የፕሪቶሪያውን ስምምነት የማጽናት ይሁን ብቻ ምናምን ትግራይን ካስቸጋሪ ሁኔታ ውስጥ ማውጣት የሚል የሆኑ አዲስ አበባ ዩኒቨርሲቲና የሆነ ትልቅ የውጪ ተቋም ያዘጋጁትና ትልልቅ ጥናቶች ቀርበው ዲቤት የተደረገበት ቀን ነበር። አዲስ አበባ ዩኒቨርሲቲ ምንድነው የቋንቋ የድሮ መኮንን ወላ አዳራሽ ውስጥ የድሮ አሁን የሆነ ምናምን ቋንቋ ተቋም ይባላል። እሱ ላይ እንደ አንድ ይመለከተኛል የሚል ባይ ወይም የትግራይን ፖለቲካ በቅርበት ሲከታተል እንደነበረ ሊሆን ይችላል። ሁለተኛው ሊሆን የሚችለው ደግሞ ብዙዎቹ የትግራይ ፖለቲካን ህወሓትን በተመለከተ ኢንተርቪው ካረኳቸው ሰዎች ውስጥ ብዙዎቹ አሉበት። ለምሳሌ ጌቾ ነበር፣ እነ ኬሪያ ነበሩ። ያ ማን ነው መጀመሪያ አርገው የነበረው የተቋሚ ፓርቲው የትግራይ ማን ነበረ? እንትና ደስታ ነው የመጀመሪያው ፓርቲ ተቋሚ ፓርቲ። እነ ጋሽ እንትናም ነበሩ። ማናቸው መስራቹ የህወሓት አይደለም አረጋይ በሬ እኮ ሌላ ፓርቲ። እሳቸውንም ኦልሞስት እኔ እንትን ያረኳቸው አካላት እዛ ውስጥ አሉ። ስለዚህ ሬሌቫንት ነው ማለት ነው የኔ መገኘት። ቀጥሎም ጉዳይ ሊኖረው ስለሚችል መረጃው ቢኖረው በሚል ሊሆን ይችላል። ኤኒዌይ በአዲስ አበባ ዩኒቨርሲቲና በዛ ባዘጋጁ እሱ ላይ ተገኝቻለሁ። ከዚያ ግን በነገራችን ላይ ያው ያን ጊዜ የጁንታው ዘመን አንዱ ተጠቃሚ ነኝ የምልህ ነገሮችን የማይበትን መንገድ አስፍቶልኛል። ይሄ በራሱ ሁሉ ጊዜ ተጠቃሚነት ከቁሳቁስና ከገንዘብ ጋር መያያዝ የለበትም። ግን ስወጣ ምን አሰብኩ መሰለ ወይም ደግሞ አሁን ስምረት ፓርቲ ተመሰረተ ሲባል ዝም ያዳራሹ ሳይ የሚበዙ ሰዎች እዛ ስብሰባ ላይ ነበሩ እዛ ውስጥ። ይሄ ከስምረት በፊት ነው ማለት እዛ ትግራይን የማዳን ምናምን ተፈናቀሉትን መመለስ ምናምን የሚለው ተልኮ ላይ ምናልባት አለ ታገኘዋለህ ብትገባ ዩቲዩብ ላይ ወይም የሆነ ሚዲያዎች ላይ ብትገባ ታገኘዋለህ እሱን ስብሰባ። እነ ኬሪያ በእንትና አቅርበዋል። እሱ ስብሰባ ይሆናል እንግዲህ ፔፐር አቅርበዋል እኮ ቆይ ልነግርህ ነው። ከዛውን እነሱ ውስጥ ያሉት ሰዎች ፔፐር ያቀረቡት ስምረትም ላይ አመራሩ ነው መጥተዋል መሰለኝ። ይሄ ነው ይሄ ክሬቲቪቲ አይደለም ሀሜት ነው። ገብቷል። ግን ብገኝ በነገራችን ላይ እንደውም አሁን ነው ጌታቸውን መውቀስ ካለብኝ እንዴት እኔንም ያልሰውዬ ስምረት ፓርቲ ሲመሰረት አልተጠራውም ብዬ ጥያቄ ሁሉ አቀርባለሁ ስለ እውነት ለመናገር። ምክንያቱም በጣም ስለሚመለከተኝ እኔንም ብዙ ነገር ያስከፈለኝ ስለሆነ በቃ እንደዚህ አይነት ቦታ ላይ ተገኝቼ ቢያንስ የራሴን ሐሳብ ቦረቡር ደስ ስለሚለኝ ባለመጠራቴ እንደውም ቆጭቶኛል። ለምን አልጠራችሁኝም ብዬ ጠይቃለሁ። በጣም አሪፍ። ስሜነ ብዙ ከምታረጋቸው ኢንተርቪዎች ውስጥ
ራስህ ስትጠየቅም በምላሾች በእርጋታ በአሳማኝነት በኮሜንቶች ብዙ ቦታ ማየት እችላለሁ። እኔ ከሚነሱ ቅሬታዎች ውስጥ ግን ስሜነ በሚዲያ ነጻነት አሁን ሀገር ውስጥ ባለው ሚዲያ ነጻነት አለ ብለህ ተናግረሃልና ብዙዎች ኮሜንት ላይ እንትን ብለውና ምንድነው ምክንያቱ ብዙዎች ይሄን ነገር ያልተቀበሉ ብለህ ታስባለህ? አንዳንድ ጊዜ ዝም ብሎ ለመቃወም ብቻ የሚቃወሙ አካላት አሉ። ቀደም ሲል ምልህ ያው በተያያዥነት የተናገርኩ ይመስለኛል። እኔ እንግዲህ ብዙ አየሁ። እነገሌ ምን ስላሉ ታሰሩ፣ እነገሌ ምን ስላሉ ታሰሩ፣ እነገሌ ምን ስላሉ ታሰሩ። ለምሳሌ ሚዲያ ነጻነት አለ የለም ከምን አንፃር ብዬ ነው እኔ የወሰንኩት። ከምን አንፃር ነው ገብቷል አይደል? እኔ የራሴን አይደለም ምን መሰለ መሆን ያለበት ብዙ ጊዜ ነጻነትን በእውቀትህ የራስ ንብረት አድርገህ እስካልተገኘህ ድረስ ዝም ብሎ ነጻነትን ከሰጡህ የሌሎችን ነጻነት ለማፈን ነው የምትጠቀምበት። ገብቷል? ብዙ ጊዜ ማን ነው ካርል ማርክስም ይላል ጨቋኞች የሚፈልጉት በነጻነት የሌሎችን ነጻነት ለመጨቆን ነው። ገብቷል? አሁንም እኔ ያልኩኝ መብቴ ነው። ለምን አልኩኝ? መብቴ ብቻ በሪዝን ነው ያልኩት። ለምሳሌ ማንን ጠይቀ ተከልክለ ለምሳሌ ይሄን ያልኩበትን መድረክ አሁንም ሰው መጥቀስ ውስጥ እንዳንገባ ነው። ነጻነት አለ ብዬ የመለስኩለት ሚዲያ ወይም ጋዜጠኛ በጠየቀችኝ ወይም በጠየቀኝ ልክ መልሻለሁ። ለኔ አለ ምክንያቱም በአቅሜ በእውቀቴ በምሰራው ስራ ላይ ይሄን ያህል ድረስ በመንግስት በኩል የመጣብኝ ጫና የለም። ስለሌለም ሰራው። መስራት ሲሳን ሚዲያ እንትን ተፈጠረብኝ ምናምን የምትል ከሆነ ያንተ ፋንታ ነው፣ የስሜነ ባይፈርስ አይደለም። ከዚያ ባሻገር አንተ የፖለቲካ አጀንዳ አዝለህ በሚዲያ ነጻነት ስም ሌላ ፖለቲካ ውስጥ ተዘፍቀ ተገኝተ ከታሰርክና ምናምን ኮንክ ያንተ ፋንታ ነው፣ የኔ አይደለም። እሱም ፍርድ ቤት ይመልስ ወይም ጠበቃውና ፍርድ ቤቱ ከአቃቤ ሕግ ጋር በሚያደርጉት ክርክር ላይ የወጣው ፋይል ይዳኛቸው። ከዚያ ውጪ መንግስትን እንድታጠለቅጥል ከጀርባ ላይ ገንዘብ አሸክሞ የላከ አካል ደግሞ ኑሮ ስትደነፋተ ይዘህ ከታሰርክ ያንተ ፋንታ ነው። ሲጀመር እነማንስ ናቸው የታሰሩት? በትክክልስ ጋዜጠኞች ናቸው ወይ ምናምን ናቸው ወይ? እሱም ሌላ ፕሮሰስ ነው፣ ሌላ ብዙ ጥያቄ እንትን ይላል። ነገር ግን አንዳንዶቹ ደግሞ በፊት አሁን እስቲ ዝም ብለን እናስብ። በኢህአዴግም ጊዜ አሁን በለውጡ አካባቢ ማግስትም በቃ የጋዜጠኝነት ቁንጮ ላደሰው ጋዜጠኛ ናቸው እንዲህ በመሆናቸው ተሳደዱ፣ ገሊት በዚህ ጋር ታሰረች ምናምን ሲባል አረ መንግስት ጋዜጠኛ አይደሉም እኚህ ሰዎች የዚህ ተላላኪ ናቸው የዚህ ፓርቲ አባል ናቸው ምናምን ሲል በየማህበራዊ ሚዲያ ላይ ለነሱ ድጋፍ ስናደርግ ምናምን ስንል ቆይተን ከዚያ ከተሰደዱ በኋላ በትክክል መንግስት ሲል እንደነበረው እዛ ፓርቲ ውስጥ ገብተው አላየናቸው፣ መድረኩ ላይ ተሰልፈው አላየናቸው፣ የፖለቲካ ስራ ሲሰሩ አላየናቸው። ስለዚህ ያንን ሲያጨበጭብላቸው ወይም ደግሞ ለምን ይታሰራሉ ብሎ ሲያቀነቅን የነበረ ህዝብ ተረተው እነዚህ እኮ ጋዜጠኞች አይደሉም ፖለቲከኞች ናቸው ሲል የነበረ መንግስት እውነት ሆኖ ሲገኝና እነዚያ ሰዎች ጋዜጠኛ ሳይሆኑ ፖለቲከኞች ሆነው ሲገኙ ህዝቡ ምን መልመድ አለበት መሰለ? ያነዛን ድጋፍ ሲሰጥ የነበረው ይቅርታ መንግስት ይልካ የነበርከው አንተ ነህ ማለት አለበት። ስለዚህ አዳሜ ለመሰደድም ለምናምንም እያለ እንደገና በነገራችን ላይ መታሰርን ራሱ የፌሚኒስትነት እንትን የሚያደርግም ሊኖራል አላውቅም። እኔ ግን አሁንም ቢሆን እኔ እንደውም ቀደም ሲልም ነግሬያለሁ ከመንግስት በኩል ከሚመጣ ጫና የሚበረታው የቅርብ አለቃ የራሱን ስልጣንና ምናምን ለማለት ተሸውዶ እኔ ላይ የሚፈጥረው ጫና ይብሳል። ግን እኔ ላይ ጫና በመፍጠር የራሱን ስልጣን ሲያደላድል ስርዓቱን እንደ ስርዓት ይጎዳል። ከዚያ ውጪ ግን ይሄ ነጻነትም አንጻራዊነት ነው፣ ጫናም አንጻራዊ ነው። ነገር ግን በሚወራው ልክ አይደለም። አንዷንም ነጥብ ታህል እኔ ጋር የመጣ ጫና የለም። ጫናም ስለሌለ አምኜ እኮ ነው። በነገራችን ላይ ይሄንን ማረጋግጥልህ ለማለት ያህል ወይም ከሆነው ጋር ቲፎዞ ለመሆን ያህል አይደለም። ቢያንስ ሊያሰራ የሚችል አውደ አለ ብዬ ነው ይሄን ሁሉ ወጪ አውጥቼ ይሄን ስቱዲዮ ያቋቋምኩት። ስለዚህ አሁንም የሚዲያ ጫና ነው ምናምን ጫና ምናምን የሚሉ አካላት ጫናቸውን ራሳቸው ለምን ጫና መጣባቸው ይወጡ። እኔ ግን አሁን ባለውበት ኮንቴክስት ላይ ጋዜጠኝነትን ኤክሰርሳይዝ እያደረኩ ባለሁበት መንገድ ሊያሰራ የሚችል ስነ ምህዳር ስላለ ነው እየሰራው ያለሁት።
ስላለም ነው አምኜ ይህንን ተቋም ያቋቋምኩት። ከዚያ ውጪ የለም የሚሉ አካላት የለም አሉ ብሎ እንዲያስራቸው ከፈለጉ ሄደው መታሰር መብታቸው ነው። ከዚያ ውጪ የሆነውን አካል ተሸክመው ሄደው የሆነ ነገር ብለው ጫና መጣብን የሚሉ ከሆነ የራሳቸው ፋንታ ነው። ወይም ደግሞ ሁልጊዜ የሆነ አንድ ሰው የተናገረውን ነገር ተከትሎ ደግሞ ሁልጊዜ ማማትና ወይም ስሜነ ይሄን አለ ስሜነ ባይፈርስ አይፈርስም ስለማይፈርስ ነው ባይፈርስ ሚዲያን ያቋቋመው በሚሰጥ ያልተገባና ምክንያታዊ ያልሆነ ኮሜንትና እንትን ስሜነ ባይፈርስ አይፈርስም አሁንም ወደፊትም። ስለዚህ ያለውን ነፃነት ኤክሰርሳይዝ እያደረኩ ነው። ምናልባት አሁን የውጪ ሚዲያው ተሞክሮ ከዋናው ገዢ ፓርቲ ውጪ ተቃዋሚዎችን ምናልባት ጫካም ያለ ሐሳቡ ፕሮግራምም ስለ ነፃ ሐሳብ ተቃዋሚም ይሁን ጫካም ያለ ይሁን ምናልባት ከዚህ በፊት እንግዶች የነበሩ አሁን ውጪ ያሉ ተቃዋሚ ሆነው ያሉ ምናምን ሊሆኑ ይችላል። እውነት አንተ እነሱን ፕሮግራም ላይ እዚህ ስለ ነፃ ሐሳብ ላይ እንደረሱ ታቀርባለህ ወይ? ይኸውልህ ከዚህ መነጫል የቅድሙ ነፃነት። ይኸውልህ መጀመሪያ ነፃነትህን ኤክሰርሳይዝ ለማድረግ ስትፈልግ ሀገሪቷ ላወጣቻቸው ህጎችና ህገ መንግስታዊ ስርዓቱ ተገዢ ሆነ ነው። በነገራችን ላይ መንግስት ይኸውልህ እምቧይ ተወርውራ እስክትወርቅ ድረስ መንግስት ከሆነ መንግስት ነው። ገብቷል? በቃ መንግስት ነው። መንግስትን ደግሞ የሚያወጣውን አዋጅ ህግ ምናምን አክብሬ ነው። ይሄማ እኮ ምን መሰለህ ጋዜጠኝነት ሳይሆን ሄደህ እዛ ታገል፣ በቃ በጥይት ታገል፣ መብት ነው እሱ። የስሜነ ባይፈርስ ነፃነት የሚለካው አሁን ያለው መንግስት ባወጣው አዋጅ ድንጋጌዎችና በህገ መንግስታዊ ስርዓት ውስጥ በመገዛቴ ነው። ለምሳሌ ይሄ መንግስት የህዝብ ተወካዮች ምክር ቤት የሚባል የህዝብን ድምጽ ይወከሉ አካላት አሉ። የህዝብ ተወካዮች ምክር ቤት ልክ ነው አይደለም ምናምን የሚሉት ይበሉ አያገባኝም። የህዝብ ተወካዮች ምክር ቤት ግን በአዋጅ አውጥቶ ህዝብ ተወካዮች ምክር ቤት ላይ ተሰብስቦ እነዚህ አካላት ምናምን ህገ መንግስታዊ ስርዓቱን ለመናድ ምናምን ያቆበቆቡ ኃይሎች ናቸውና ብሎ ያወገዛቸውንና ለይቶ ያስቀመጣቸውን አካላት የስሜነ ባይፈርስ ማን ስለሆነ ነው እዚህ የሚያቀርበው? የምን ጀብደኝነት ነው? ገብቷል? ትግል የገጠመና ጫካ የገባም አካል ኦሬዲ ጫካ ገጥሞ ጠላት ተብሎ ተፈራርጆ መንግስት እኔ እኮ ታክስ ከፋይ ነኝ። ለመንግስት ነው ታክስ የምከፍለው። ታክስ ስከፍል ደግሞ መንግስት የኔን መብት እንዲያስጠብቅልኝ ደግሞ የምጠይቀው ብዙ ነገሮች አሉ። ታክስ ከመከፍለው መንግስትና የሆነ አካል ደግሞ ምናምን ውስጥ ገቡና መንግስት የሚባለው አካል በሰነድ እኔ አክቲቪስት አይደለሁም ጋዜጠኛ ነኝ። በሰነድ ወንጀለኛም ነህ ብሎት ሊሆን ይችላል ምናምን ነህ ብሎት ሊሆንም ይችላል። ዞሮ መንግስት ቀይ መስመር አስምሮ በአዋጅ በድንጋጌ ያሰመረባቸው አካላት የስሜነ ባይፈርስም መስመር ናቸው። ምንም ጥያቄ የለውም። የነሱ ነፃ ሐሳብ ግን እኔ ምንሳው ነፃ ሐሳብ አይደለም። ለፍት እንድታነግጥ ያደረገ ሐሳብን በነፃነት እንዳዝገሉ እኔ ያላቅም ምን እንዳያነግጡ እንዳደረጋቸው አላቅም። አንተ እንደሱ ልታስብ ትችላለህ። እኔ ነፍጥ እንዲያነግቱ ያደረጋቸው ሐሳባቸው ሳይንሸራሸር ቀርቶ ይሁን ፈልገው ይሁን ወይ ዝም ብሎ ጦርነትን ኢንጆይ ሊያደርጉ ይሁን እኔ ምን አውቃለሁ? ምን አገባኝ? ይሄን ሐሳባቸውን አንተ ላይ እኔ ምን አገባኝ? አይደለም ይሄ ነው። አሁንም ሀገር የሚነዳው ምን መሰለህ ሐሳብ ሁሉ ሐሳብ አይደለም። እሺ በመጨረሻም ስሜ ስለ ነፃ ሐሳብ አሁን ያለበት ደረጃ በባክሎግ የተሰሩ ስራዎች እነማንን በቀጣይነት እንጠብቅ? ምን አዲስ ነገሮችን ይዞ እየመጣ ነው? ለተመልካች የምትነግሩ ነገሮች ካሉ ይሄ ሁሉ ስላስለፈለፍከኝ እንግዲህ በዚሁ አጋጣሚ ባይፈርስ ሚዲያን ሰብስክራይብ እንድታደርጉልኝ በዚሁ አጋጣሚ ለመናገር ወዳለው አዲስ ነገሮች አዲስ ነገር ያው ስለ ነፃ ሐሳብ ነው። አዲስ ነገርነቱ ቀደም ሲል ያነሳልኝን ጥያቄ በደንብ በተጨባጭ በሚመልስ መልክ አዲስ ነገርነቱ አወዳሽም ከሳሽም ያልሆነ ስለ ሐሳብ ብቻ ማይኖር ስለ ሐሳብ ብቻ ሲኖር ግን በሰዎች ፍላጎት የማይመራ በሆኑ ሰዎች ተጽዕኖ ስር የማይወድቅ ለሕግና ስርዓት ተገዢ የሚሆን ሕገ መንግስታዊ ስርዓቱን አክብሮ የሚንቀሳቀስ ስለ ነፃ ሐሳብ ስለተባለ ብቻ ከሀገሪቱ ሕግና ስርዓት ውጪ የሆነ ወይም ደግሞ ስልጣን ያዘው በምርጫ አሸንፎ ስልጣን ያዘው ገዢ ፓርቲ በሚመራው መንግስት
የጸደቁ ድንጋጌዎችን ተላልፎ የማይሰራ ባይፈርስ ሚዲያ ነው ይዤ የመጣሁት። ከዚያ ውጪ ከነፈሰው ጋር እየነፈሰ ሀገርን ለመከራ የሚዳርግ የመሳሰሉት ነገር ውስጥ የማይገባ ግን ለሐሳብ ነጻነት ለሁሉም እኩል እድል የሚሰጥ ለሁሉም እኩል እድል ይሰጣል ማለት ግን መንግስት ለምሳሌ ይሄን አካል በወንጀል ፈልጓለሁ በዚህ ፈልጓለሁ ወይ በአስቸኳይ ጊዜ ማቀፍ ወይም በመናምን እዛ ህዝብ ተወካዮች ምክር ቤት ላይ መስመር የተሰመረበት ስሜነ ባይፈርስም ላይ መስመር የተሰመረበት በሚል እንጂ መፈንጫ ተቋም አይደለም። አዲስ ነገርነቱ ይሄ ነው። እኔም አልፈነጭበትም፣ ሌላም ሰው አይፈነጭበትም፣ መንግስት አይፈነጭበትም። የሚገዛው የጋዜጠኝነት መርህ ምግባርና ተቋማዊ አሰራር እንደዚሁም የሀገሪቷ ህጎችና ህገ መንግስታዊ ስርዓቱ የሚገዛው ተቋም ብቻ መሆኑ ነው። አዲስ ነገርነቱ ከባክሎግ ጋር ተያይዞ እንደ በፊቱ ነው የሚቀጥለው። በፊት በነበረው እንትን ስታተሱ ምናልባት የኔ ነው ያለው ልጅ ከነገረ ካልነገረ ከሚኒስትር ዴታና ከዛ በላይ በነገራችን ላይ አሁንም ለማስታወስ ግን እንደዚህ ያሉ ሰዎች መምጣት የጀመሩት ግን ነፃ ሐሳብ የኔ ሳይሆን የዋልታ ሆኖ እንደኔ በዚያ ደረጃ ፕሮቶኮላቸው ከፍ ያሉ ሰዎች እኔ ሲገባ ነው የሚመጡት የመጡትም የቀጠሉትም አሁንም እንደዛው ነው የሚቀጥለው። የብዙ ሰዎች ጥያቄ ነው በግል ሲሆን ይመጡልሃል ወይ ነው። እስካሁንም የመጡ አሉ፣ ባክሎጎች አሉ። ቀደም ሲል እንዳልከው ከበድ ያሉትን ሰዎች ሰሞኑን ይጠብቁና የዛ የመደመር መንግስት መጽሐፍ ላይ ትልልቅ የነበሩትን ወይም መነጋገሪያ የነበሩት መጽሐፍ ዳስያ ሁሉ አስቀምጠው መጽሐፍ ዳስያ ሲያቀርቡ የነበሩት ትልልቅ ከነበሩ ሰዎች ሁለቱ ጌታቸውና ዘሪሁን ናቸው። እነሱን መጠበቅ ነው። ሰሞኑን ኔጋ ይቀርባሉ ወይም ባክሎጋቸው ተሰርቷል። ከዚያ ውጪ ከሃይማኖትም ጋር ተያይዞ ነው አደላ ብዙ ነገሮች ደግሞ የሚባሉት። ቀሲስ ታጋይም እንደዚሁ ጠቅላይ ጻፊው ተቀርጿል። ማት እንደዚህ እንዲ ደረጃቸው ከፍ ያሉ ሰዎች አሉ። ሰብስክራይብ ከተደረገ ሳምንታዊ ነው ፕሮግራሙ መች ሳምንታዊ ነው። ሮብ ከ3 እስከ 4 እንደ በተመሳሳይ እንዲያን ነው። ሰዓቱም የኔ ነው እንዳይባል ሰዓት የጋራ ነው። የወል ነው አይደል? ሰዓት መብቴ ነው 3 ሰዓት መምረጥ። ግን እኔ በጥናት ነው የመረጥኩት። ሮብ የመዝናኛ ማግስትና እንደገና ደግሞ የመዝናኛ ዋዜማ ስለሆነ ጾምም ስለሆነ ተመራጭ ሰዓት ስለሆነ ፕራይም ታይም ስለሆነ ሰዎች ከ12 እስከ 4 ሰዓት ነው ብዙ ጊዜ ስልካቸውን የሚጎረጉሩት። በተለይ ደግሞ እንደኔ አይነቱን ቆምጨጭ ያለ ነገር ደግሞ የሚያዩ ሰዎች 3 ሰዓት ላይ ከዜና ቀጥሎ ነው የሚጎረጉሩት። ስለዚህ ያን መርጫለሁ። ሮቡ መብቴ ስለሆነ የወል ስለሆነ ቀኑ ሮቡ ሳምንታዊ ነው። ከዚያ ውጪ አዲስ ነገር የጨመርነው ሌላም ሴግመንት አለን። አንዳንዴ ሌላ ዛንታ የሚባል ተረክ የምናቀርብበት ፕሮፋይል የምንሰራበት ቢዝነስ መሰራት ስላለበት ከዚያ ደግሞ ሰፋ አድርገን ፓናልም ዳጎ የሚባል የፓናል ዝግጅትም አለን። አልፎ የሚቀርቡ ግን በባይፈርስ ሚዲያ በምንድነው በስነ ነፃ ሐሳብ ስር ስለ ነፃ ሐሳብ ስር ሆኖ እንዲህ 3 ሴግመንቶች አሉን። ጀምረናል እንግዲህ እንደሱ ይያል ለታገኙ ሐሳባቸውን ለመግለጽ ወይ ነፃ ሚዲያን ስለ ነፃ ሐሳብን ለመግለጽ ያው አሁን የሚቀጥለው ሳምንት ፕሮግራም ላይ በደንብ አድራሻው ከኢሜል ጀምሮ ስልክ ቁጥሮቹ የመሳሰሉት ይገለጻሉ። ስሜነ ባይፈርስን ለመደገፍም አንዱ አዲስ ነገር ከይቅርታ ጋር ሰዓትን ላለመሻማት በፊት ዋልታ ነፃ ሐሳብ ላይ ሆነን የነበረን አንዱ የአሰራር ስርዓት ጥሩ ያልነበረው ሰዎች ከተጠየቁ በኋላ መተው እኔም እንዲህ ጉዳይ ነበረኝ ምናምን የሚሉት ነገር ነበረ። መጀመሪያ ገሌ ልንጠይቅ ነውና በዚህ አድራሻ ጥያቄ ካላችሁ ቬሪፋይ አድርገን እናቀርባለን አምጡ ተብሎ ማጥራት ምናምን ቢሰራ አሪፍ ነበር ቡድን ኖሮ። አሁን እሱ አሰራርም ስላለ እዚያ ላይ ባይፈርስ ሚዲያ ላይ በሚገለጹት ዩቲዩብ ላይ ፌስቡክ ላይ እንገልጻለን አድራሻዎቻችን። በዛ መሰረት አስቀድሞ ጥያቄ አሳማ ማስገባት ይቻላል። ከዚያ ባሻገርም ዞሮ ከነፃ ሐሳብ ጋር አብረውኝ የነበሩ ሁሉ አካላት ይህንን መደገፍም ስለሚገባቸው ስፖንሰር በማድረግ ባይፈርስ ሚዲያን ማገዝ መደገፍ አለባቸው። ምክንያቱም ባይፈርስ ሚዲያ ላይ የፖለቲካ አጀንዳም ሌላ ዝም ብሎ በነፃ ይመጣም ፍራንክ ስለሌለ ስፖንሰር እንዲያደርጉኝም ነው የምጠይቀው። ስለዚህ ይህን ሚዲያ ለመደገፍ በዚሁ አጋጣሚ
የዌብሳይት ቡድኔ እዛ ላይ የሚገልጸው ነገር አለ። ግን በአንተ ሚዲያ ላይ እንድተላለፍልኝ የምፈልገው ስፖንሰር የሚያደርጉ አካላት የማትቆርጠው 0957 00 00 00 0957 01 01 01 የባይፈርስ ሚዲያ አድራሻ ነው። በጣም እናመሰግናለን ተመልካቾቻችን። ከሞጓቹ ጋዜጠኛ ሰሜን ባይፈርስ በራሱ ስቱዲዮ አዲስ ባስገነባው ስቱዲዮ ተገኝተን ደስ የሚል ቆይታ አድርገናል። ባይፈርስ ሚዲያን ሰብስክራይብ አድርጉ፣ ናሁ ቲቪንም እንደዚሁ ሰብስክራይብ አድርጉ እንላለን። እናመሰግናለን ባይፈርስ ጊዜ ስትልኝ በጣም አመሰግናለሁ። እግዚአብሔር ያክብርልን። Thank you.